Friends, what's up? Madam Burana Mangan Gabas. Namely be a person of Tani, figure like a nominal. Good morning. What are you okay? We're gonna get level like that. I speak about but hello, let us go. እኔ ምስቲ በተሰባበረ አማርኛ እስቲ ዛሬ ከልቤ ውስጥ ያለውን ነገር እስቲ መናገር ፈልጋለሁ ወረፋና አማርኛን ቀምኔ እምቤኔ ጉራ ከሰን ዩቸዳ አቶ ዩመሌሞ ዮኒ ዶጎጎሪ አከስን ነገር ጋርተን ይምበርባለ አከም ጅርቱ ጆሌ ኦሮሞን ንፍት ወያ ኮቲ ዱፌሲ ቢልብለን ካስቱ morning all of you ኮታ መልእክት አለኝ መልእክት ኢትዮጵያ ዩኒቲ no sound seriously am I sounding in your እንግዲህ ኢትዮጵያ ከሰፈር ጅራን እዩ ሳውንዲንግ ቀቡ ከገሰን ሳውንዲንግ ቀቡ ስለዚህ ጆሮአችሁ ተዘግቷል ማለት ነው ሼር አድርጉ በተለይ ኢትዮጵያ ዩኒቲ እና በኢትዮጵያ አንድነት የሚሰሩና የግንቦት ሰባቶችን አንድ ላይ ብትጠሩልኝ ደስ ይለኛል መልእክት ለነሱ ነው ያለኝ ለምን ከማንኛውም ሰው የበለጠ ኢትዮጵያን የሚወዱ ሻማ ያበሩ ለኢትዮጵያ የሚሞቱ እነሱ ስለሆነ ለቀንና ለሊት ጅቦች እስቲ ያለኝን ነገር የትም ወደን አርገን እንፈ ለነሱ ነው መልእክት ያለኝና እስቲ በሚችልበት ነገር መልእክት ላስተላልፍ ብዬ ነው እየጠበኳችሁ ነው ትንሽዬ እስቲ የኦሮሞስ ብያለቀ ስለሆነ አንድ ብለን ነገር ዘመርኩኝ ሜጋላሜ አይ በበረሰው ማን ቢያንገለት አስርታማዩ አው ገባ ያላችሁ by the way ከመጀመሪያ ጀምሬ መናገር የምፈልገው ነገር አለ የገባችሁ ገብታችኋል ሌሎቻችሁ ደግሞ ኢንቫይት እያደረጋችሁ መምጣት ትችላላችሁ no sound what do you mean no sound አሁንም ሳውንድ ያቀስብ ያወራውና ጉንፋን ስለያዘኝ ይሰማል የሚሰማ አንድ በሉኝ ጆሌ ከኛ በከስሪን ሸንካን ጆሌ ጉሩሽና ጋሙ አይሰማም ይያሉ ናቸው እነሱ ምንም ችግር የለም ኦኬ ስለ ዶክተር አብይ ስለ ዶክተር ፕራይም ሚኒስተር አብይ መናገር ፈልጋለሁ ለዚህ ምክንያት ነው የመጣሁት እና ትንሽ እናንተን ለማጫወት ፈልጋለሁ ማለት ነው የዛሬ 3 ወር 6 ወር አካባቢ መጀመሪያ አጌንስ ሳደርግ የነበረው እኔ ነኝ ያው ጉድ አጌንስ ሳደርግ እኔ ነበርኩኝ ለምን ከኢሃድግ ውስጥ የወጣ ኢሃድግ ስለሆነ እኔ ኢሃድግን መሸጋገር ስላላመንኩበትና የኢሃድግ መቃጠልና መፈናቀል ወይ ደግሞ መጥፋቱን ነው ያመንኩበት እንጂ መታደሱ ወይ ደግሞ ዶክተር አብይ እውነት እንደዚህ ጉልበት ኖራቸው ወይ ደግሞ ጭንቅላት እንደዚህ ኖራቸው ኢትዮጵያን ወይ ደግሞ አገሪቷን ወደ ሽግግር እና ወደ ፍቅርና ወደ ሰላም ያደርጋሉ ብዬ በዛን ሰዓት ስላላመንኩኝ ነበር ዛሬ ግን ሳይ ዶክተር አብይ በ27 አመት ውስጥ የሰው ልጅ ማድረግ ያልቻለውን በ3 እና በ6 ወር ውስጥ አድርጓል 3 ወር መሰለኝ አድርጓል ብዙ ነገር ባይቀየርም ብዙ ነገር ባይደረግም ማለት ነው
ስለዚህ ዶክተር አብይን ለማመስገን ሳይሆን እናንተ የተነሳችሁበት የኢትዮጵያ ፍቅር ያለን ኢትዮጵያ ዩናይት ወይ ደግሞ ኢትዮጵያ ዩኒቲ ለምትሉት ለእናንተ ነው ፍቅር ያለኝ ማለት ነው ለምን እኔ እናንተ እንደምታውቁ እኔ ዘረኛ ነኝ በኦሮሞ ብቻ ነው ማምነው በኦሮሞ ፍሪደም ነው ማምነው የኦሮሞ 100% ነፃነት ስለማምን እኔ ኢትዮጵያ ዩኒቲ ውስጥ የለውም ማለት ነው ስለዚህ ለእናንተ አሁን ያላችሁን ደስታና ፍቅር ዶክተር አብይ ለሚያደርገው ነገር ዜሮ እንደሆነና ምንም ለዛች ሀገር ፍቅር እንደሌላችሁና እዛችን ሀገር ከእንዲያውም 50% ወይ 30% ወደ መሸጋገርና ወደ ቆንጆ ቦታ እንዳይሄድ ወይ ይሄድ ያለውን እንዳይሄድ ያደረጋችሁ ያላችሁ መጀመሪያ የግንቦት 7 ቆሻሻ ግማታሞች ናችሁ እንደ ናታንያ መኮንን አሁን ስዊዘርላንድ ነው የሚኖረው ማንኛውም የኢትዮጵያ ተቃዋሚ የሚባለው አገር ቤት ውስጥ ገብቶ ነው ያለው ግን እዚህ ውጭ ሀገር ቁጭ ብለ ኢትዮጵያን እንደምትወድና ኢትዮጵያን እንደምታፈቅር ይመስል የምታደርገው ስራህን በሙሉ በጣም ነው የሚያሳዝነው ይሄ ለእናንተ ብዙ ነገር መናገር አልፈልግም ለምን ደደብ ስለሆንክ ማለት ነው ሁለተኛ ደግሞ ኢትዮጵያ ዩኒቲ ለምትሉት ማለት ነው ፈርስት ኦፍ ኦል እኔ ኢትዮጵያ ዩኒቲ የምትሉ ለእናንተ ጥያቄ ያለኝ ጥያቄ ምንድነው እውነት ኢትዮጵያን ለማዳን ወይ ደግሞ ኢትዮጵያ ትምራ ወይ ደግሞ ኢትዮጵያ በዚች ሀገር ላይ እንደማንኛውም ሀገሮች እኩልነትና የሰው ሰብአዊነት መብትና የፖለቲካል ዲቨሎፕመንት እና ኢኮኖሚክ የትምህርት ዲቨሎፕመንት ማድረግ የሚችል ሌላ ብሔር ወይ ደግሞ እንግዲህ በብሔር ከወሰዳችሁት ዶክተር አብይን ወይ ደግሞ ሌላ መንግስት አለ ብላችሁ ካሰባችሁ ውሸት ነው እንደ ዶክተር አብይ አይነት ማንንም የኢትዮጵያ ለሚለው በዛች ሀገር ላይ ማለት ነው እንደ ዶክተር አብይ በስለትም ተስላችሁ ልታገኙት አትችሉም ባይዘወይ በስለትም በ44ቱ ታቦት ይሄ በውሃ ያረጫችሁ ምን ያረጋችሁ ምን ያረጋችሁ በዛች ሀገር ላይ ጥሩ ነገር ሰላም ነገር ያመጣል ብላችሁ ካሰባችሁ ከሱ የበለጠ በዛ ላይ ማንንም ሰው ሊያመጣ አይችልም ፈርስት ኦፍ ኦል መጀመር የምፈልገው ግንቦት 7 ሀገር ቤት ሲገባ እንደፈለጋችሁ ዘላችሁ ተሯሩጣችሁ የፈለጋችሁን ሰቅላችሁ የፈለጋችሁን አርጋችሁ እስክታ ሳይቀር አሸንዳይ ሳይቀር እሽኩሜ ሳይቀር የፈለጋችሁን አርጋችሁ ተደስታችሁ በዛ ሀገር ውስጥ የገባችሁ ገዳዮችም ሌባዎችም ፖለቲካ ችግር ያለባችሁ ኢንክሉዲንግ ከዛ ሀገር ውስጥ ሰርቃችሁ የወጣችሁ የዛሬ 50 ዓመትም ይሁን 20 ዓመትም ይሁን 10 ዓመትም ይሁን ህዝቡን ዘርፋችሁ ህዝብ ገላችሁ ከሀገር ቤት የወጣችሁ በፖለቲካል ፍሪደም ኦፍ ኤክስፕሬሽን ተብሎ የተዘረጋው በዶክተር አብይ ቀጥ ብላችሁ አንቀሳቀሳችሁ ሀገር ቤት ገባችሁ ይሄን እናንተ ማታመሰግኑ ከሆነ ማንንም ሰው ማመስገንም አትችሉም እናንተ ምስጋና ቢሶች ናችሁ ማለት ነው ሁለተኛ ነገር ደግሞ ውሸታችሁን ኦነግ በዚህ መጣ ብላችሁ የኦሮሞን ንብረት የኦሮሞን ልጆች የኦሮሞን በኦሮሞ ስም የተጻፈው ስትወድሙ ከቡራዩ ተነስታችሁ ተደራጅታችሁ ሰው ቀንና ለሊት ሀገሩን ለማዳን ሲሮጥ እናንተ ደግሞ ሀገርን እናጠፋለን ብላችሁ ተደራጅታችሁ ድንጋይ ይዛችሁ እንደ ዱርዬ ሀገሩን በሙሉ ስትጨርሱ ከረማችሁ ማለት ነው ስንት ሰው ነው የገደላችሁ ዛሬ ግን የእናንተ ዱርዬ የታፈሰው እንዲፈታ ትጮሃላችሁ ማለት ነው መጀመሪያ እነኚህ ልጆች የትላንትና ግንቦት 7 ሲገባ ማን የኦሮሞ ልጆች ነው እናንተ ፊት ለፊት የገባው ማን ነው እናንተን ያገደው ማንንም ሰው እናንተን ያገደ ሰው የለም not only that ልብ አላችሁ ጠበንጃ ይዛችሁ 4 ኪሎ የገባችሁ ይሄ ለፖሊሶቹ አይደለም ሰላማዊ ሰልፍ ወጣለን ብላችሁ በ14 that was ባለፈው ወር ሴፕቴምበር 12 ጀመራችሁ 13 በ14 ደግሞ አብይን እና ሴፕቴምበር 14 አብይን ከቤተ መንግስት እናወጣለን ብላችሁ ጠበንጃ ይዛችሁ ነው የገባችሁ ማለት ነው ምድረ ዱርዬ የቀረባችሁ ነገር ስላለ ማለት ነው እናንተ የወያኔ ብብት ስር ቁጭ ብላችሁ ስትሰርቁ የነበረው
ወያኔ ብብት ስር ቁጭ ብላችሁ ሲዘርፉ የነበራችሁ ዛሬ ዶክተር አብይ ተነስቶ እናንተን ስለሚያስወግድና የኦሮሞ ቄሮ ሌብነት የለም ኮረፕሽን የለም መዝረፍ የለም ሲላችሁ ድንጋይ ይዛችሁ ውሸታችሁን ቦዘኔ ይሄ ምንድነው ይሄ የሚጨሰው ነገር መኖር የማይችሉ ማንንም ቦዘኔ ከክፍለ ሀገር የመጣውን ቦዘኔ በስሙኒና በሐሳንትም ገስታችሁ ሰውን ልጅን በድንጋይ ማስቀጥቀጥ ጀመራችሁ ማለት ነው በዛ ምክንያት ደግሞ የተነሳ ምድረ ፖሊሶች የግንቦት ሰባትና ኢትዮጵያ ዩኒቲ የምትባሉ ገንዘብ ሰብስባችሁ አጠራቅማችሁ የኦሮሞን ንብረት አውድማችሁ ኢትዮጵያ የሚባለው ሀገር አውድማችሁ ሰርቃችሁ ከወያኔ እኩል የዘረፋችሁ ማለት ነው እንደገና ዛሬ ደግሞ አንድ ሆናችሁ በስመ ፖሊስ ተጀብጅባችሁ 4 ኪሎ ደርሳችሁ ለመፈንቀለ መንግስት ማለት ነው 4 ኪሎ ደግሞ ደርሳችሁ ምንም በደል ሳይደርስባችሁ ከብዛ ወጣችሁ ማለት ነው የመንግስቱ ኃይለ ማርያም ዘመን በመንግስቱ ኃይለ ማርያም ዘመን እንኳን 4 ኪሎ ገብተ መፈንቀለ መንግስት ልታረግ ይቅርና በአደባባይ ቆመህ እንኳን ያ መንግስት ክፉ ነገር ከተናገርክ እንኳን ትረሸን ነበርክ ያ ባገዳ ልጅ ያደረገው ጉድ አያችሁ እናንተን እንኳን አረሸነም ማለት ነው 300 ሙሉ 200 ሙሉ በዛ ፊት ለፊት እዛ 4 ኪሎ ሄዳችሁ ታጥቃችሁ ያለ ህግ መንግስቱ ያላከበራችሁ ታጥቃችሁ ሄዳችሁ ቤት መፈንቀለ መንግስት እናረጋለን ስትሉ ምንም ነገር አላረጋችሁም ያባገዳ ልጅ ምን እንደሆነ ታውቃላችሁ እናንተ እንዴት አብይም ይሁን የኦሮሞ ደም ያለውን ሰው እንዴት ከኦነግና ከኦሮሞ ህዝብ አለያይታችሁ ታዩታላችሁ ዛሬ ለእናንተ አብይ ኦሮሞ በመሆኑ ዛሬ ኦሮሞ በመሆኑና የኦሮሞ አገዛዞችና የኦሮሞ ነፃነት አውጪዎች ሀገር ስለገቡ ዛሬ እናንተ ዘመቻ ከፍታችሁ ነው ያላችሁ በአብይ ላይ ማለት ነው ኦነግ ነው ብላችሁ አብይ ከኦነግ ምን አለያየው ኦነግ ማለት ምንድነው ኦነግ ማለት እስር ቤት ነው ኦነግ ማለት ምንድነው ኦነግ ማለት እኮ የኦሮሞን ህዝብ ለኦሮሞ ማንነት ዛሬ አብይን 4 ኪሎ እንዲያስቀምጥ ያደረገው በኦሮሞነቱ ነው ይሄንን አምናችሁ ነው ኢህአዴግ አምኖበት ነው የውጭ መንግስታቶች አምኖበት ነው ይሄ ልጅ ኦሮሞ ነው ይሄ ደኮስ ኦሮሞ ይሄ ያመጣው ንቅናቄ ኦሮሞ ይሄ ሀገር ከሚበታበት ከሚፈነቃቀል ኦሮሞ ስልጣን ላይ ይቀመጥ ተብሎ ነው የተቀመጠው አንተ መርጠህ ነው ወይስ እኔ መርጬ መሰለ ኦሮሞ ስለሆነ ብቻ ነው ዩናይትድ ኔሽንም ዩኤንም አሜሪካም ስልጣን ላይ ያደረገው ለምን ኢትዮጵያ እንድትበተን ስላልፈለጉ ማለት ነው ይሁን እንጂ እናንተ 4 ኪሎ ተጀብጅባችሁ በኢትዮጵያ ስም የሄዳችሁ ዛሬም ያባገዳ ልጅ በሰው ግድያ ስለሚያምን አንዳችሁ ሳትነኩ ወደ እናትና አባታችሁና ወደ ልጆቻችሁና ወደ ሻርሙጥነታችሁ ወጣችሁ ማለት ነው ግን ዩኒፎርም ለብሳችሁ ነው ያላችሁት ኢትዮጵያን እንጠብቃለን ብላችሁ እቺን ሀገር እንጠብቃለን ብላችሁ እቺን ሀገር ወደ ሰላም እናመጣለን ብላችሁ ማለት ነው ይሄ ራሱ ለእናንተ ትልቅ ሼም ነው በእናንተ ዘመን ዛሬ አጼ ብላችሁ ስትጮው አጼ ምን አደረገ በዛ ሀገር ውስጥ ሚኒሊክ ብላችሁ ስትጮው ሚኒሊክ ምን አደረገ በዛ ሀገር መንግስቱ ኃይለ ማርያም ብላችሁ ስትጮው መንግስቱ ኃይለ ማርያም ምን አደረገ በዛ ሀገር ውስጥ ኃይለ ስላሴ ብላችሁ ስትጮው ኃይለ ስላሴ ምን አደረገ በዛ ሀገር ውስጥ እስቲ ንገሩኝ የኢህአዴግ መንግስት 27 አመት ሙሉ ሲቀጠቅጥ የነበረው ምን አደረገ እስቲ በሰላም እንኳን ቀበሌ ሄዶ መናገር ያልቻለ ህዝብ ቤተ መንግስት ፕራይም ሚኒስተርን ይገላለው ብላችሁ ሄዳችሁ ምንም ነገር ሳይነካባችሁ የመጣችሁ ዲሞክራሲ ማለት ያባገዳ ልጆች ያመጡት ዲሞክራሲ ይሄ ነው ቄሮ ያመጣው ዲሞክራሲ ኦሮምነት ማለት ይሄ ነው ኦሮሞ የሚባለው ይሄ ነው ማለት ነው እናንተ ሊገባችሁ አይቻልም ደሞ ልንገራችሁ እዚህ ላይ በጣም ታሳዝናላችሁ ማይም ቆሻሻ በመሆናችሁ ደግሞ የሚያሳዝነው ነገር ምን እንደሆነ ታውቃላችሁ
አብይ ኦሮሞ ነው ይሄን አታውቁም መጀመሪያ ሲመጣ አብይ ብላችሁ ቂጣችሁን አብድዳችሁ ፀሐይ ላይ ስታቁሙ የነበረው ጀግናው ኦሮሞ በመሆኑን አታውቁም ወይ እናንተን ሰብስቦ ከዚህ ውጪ ቆቆሻሻ ከአረብ ሀገርና ከሸርሙጥና ከዚህ ውጪ ሀገር ከቤት ማጠብ እናንተን ሰብስቦ ሀገር ቤት ያስገባችሁ ምድረ ሽማግሌዎች አሁን የኢትዮጵያ አንድነት ብሎ ከዚህ በፊት ምንድነው ኦኤምኤን ላይ አይቻቸዋለሁ የዛሬ ወር ከምናምን ምን ልትሆኑ ነው በዛርጅና ለየትኛው ኢትዮጵያ ልትቆሙ ነው የ90 ዓመት የ80 ዓመት ሰውዬ ምን ትግል አመጣችሁ ምን ልትሆኑ ነው ሄዳችሁ በዚህ ሰዓት ከዚህ አይደለም ተለቃቅማችሁ ሄዳችሁ ወደ ሀገራችሁ ማን ያመጣችሁ የኢህአዴግ መንግስት እኮ የዛሬ 10 ዓመት እናንተ ወደ ሀገር ቤት ሲያስገባችሁ ምን እንዳረጋችሁ ታውቃላችሁ ለአባይ ቦንድ መግዛት አለባችሁ ብሎ እናንተን ሰብስቦ ያስገባው የኦሮሞ መሬት ነው ቆርጦ የሰጣችሁ ፍሪደም ለእናንተ ሰጥቷል ወይ የሰው ልጅ በሆዱ ብቻ በልቶ ሽንት ቤት መሄድ ብቻ ነው ወይስ እውነተኛ ፍሪደም ነው የሚያስፈልገው በዛ ሀገር ውስጥ እውነተኛ ፍሪደም ነው ወይ የሚያስፈልገው ዛሬ እናንተ በጎጀምና ጎንደር ወይ በመጣችሁበት ቦታ ሂዳችሁ አንድ ነገር አታረጉም እንደ ቢሾፍቱ አይነት ሂዳችሁ ነው ዛሬ የግንቦት ሰባትን ምንነት ለማሳየት የምትፈረፈሩት ለምን ትፈራላችሁ ኢትዮጵያ ኦሮሚያ ውስጥ ናት እንዴ ኦሮሚያ እኮ የራሷን ህገ መንግስት የቻለች ሀገር ናት ልጆቿ ደግሞ ፈልቆ ከዛ ወጥቶ የፈለጉትን መሆን ይችላሉ ፌደራል ውስጥ መስራት ኢትዮጵያ አንድነት ውስጥ መስራት ኦሮሚያ ክልል ውስጥ መስራት የኦሮሞ ፕሬዝዳንት መሆን የነሱ መብት ነው ኢትዮጵያ እስከማትበጣጠስ ድረስ ኢትዮጵያ ሆና እስካለች ድረስ የማንኛው ዜጋ 83ቱን ብሔረሰብ የፈለገው ማድረግ በዛ ሀገር ውስጥ መብት አለው ግን ኦሮሚያ ክልል ውስጥ አይደለም መንግስት ቤት ውስጥ ነው ይሄንን ነው ለእናንተ መናገር የምፈልገው እናንተ ዛሬ ነው ወይ ያወቃችሁ እንዴት ለማ መከርሳንና ኦነግን ታለያያላችሁ እንዴትስ የኦሮሞ ደም ያለበትን ከኦነግ ጋር ታለያያላችሁ ቅድማታችሁ አይደለም ወይ ኦሮሞ በዛ ሀገር ውስጥ እንዲጠፋ ያደረገው ለምንድን ነው ኦነግ ጫካ ያገባው ልጆቹ እኔ ኦሮሞ ነኝ ብሎ እንዳያፍሩ አንገታቸው ቀና አድርጎ ኦሮምነታቸው እንዲያንጸባርቅ እንደ ዳይመንድ እንዲያንጸባርቅ ነው ለዚህ ነው ኦነግ የሚታገለው ለዚህ ነው የታገለው ስለዚህ ዛሬ አንተ ኦነግና አንተ በዚህ ገባ አንቺ ምንድነሽ ባይዘወይ ደመቃ መኮንን አማራ ነበረ የዛሬ 2 ወር አማራ ደመቃ አማራ ነበረ ዛሬ ደግሞ ከአማራ አውጥታችሁ ብላችሁ ኦሮሞ ነው ብላችሁ ጣላችሁት ማናት እህታችን ደግሞ እቻውን አዲስ የመጣችሁ ከትላንትና የፊንፊኔ ቢትዊን የፊንፊኔ ከተማ አስተዳዳሪና ማን መሆን አለበትና ማን መሆን የሌለበትም ሲባል ያውን ካንቲባው እሱ ኦሮሞ ነው ሃምቦኔ ተወለደው እዚህ ቦታ ነው ተወለደው ኦሮሞ ምን መሆን ካንቲባ መሆን አይደለም ስትሉ ነበር ልጅቷ ካልሆነች በስተቀር ልጅቷን ደግሞ ወንድ ልጅ ጭንቅላት ያለው ለሀገሩ የሚያስበው አምጥቶ ስልጣን ላይ ሲያስቀምጣ ደግሞ ምን አላችሁ አረ ኦሮሞ ናት እኔ እግዚአብሔር ምስክሬ ነው ካለ ሚኒሊክ ዲቃላዎች በስተቀር እያንዳንድሽ ደምሽ ቢመረመር ኦሮሞ ሳትሆኛ አትቀሪም ለምን እንደሆነ ታውቃለህ we are the beginning እኛ የመጀመሪያ መጪ በዚች ዓለም ላይ እኛ ነን ነጭ ከመፈጠሩ ጥቁር ከመፈጠሩ የኩሽ ዘር ማለት ነው ይሄ ነው ትልቅ ነገር እናንተ አሜን ብላችሁ መቀበል ያልቻላችሁት አሜን ብላችሁ መቀበል ያልቻላችሁ እንደዚህ ነው መጤ ከአረብ ሀገር የመጣችሁ የኛ ቁርሽራጆች ከዛ ቦታ መጣችሁ ዛሬ አገሩን የምንመራው እኛ ነን አገሩኛ ካልመረን አይሆንም ባይዘዌ አብይ ብቆት የለው ማለት ነው እናንተ መፈንቅለ መንግስት እናረጋለን ብላችሁ ስትንገበገቡ የተነሳችሁ ወይስ ለእናንተ እንደሚሆን ይሄ ለብነት አልሆነም የዛሬ 20 ዓመት ምስሰሩ ነበር የዛሬ 30 ዓመት ምስሰሩ ነበር እስቲ ንገሩ መፈንቅለ መንግስት በደርግ ጊዜ ለምን አላረጋችሁ በሚኒሊክ ጊዜ ለምን አላደረጋችሁ የሌላው ሲቅር የዛሬ 4 ዓመት የዛሬ 3 ዓመት
ለምን አላደረጋችሁም እናንተ ሽንታሞች ወያኔ ቀጥቅጦ እናንተም በራሳችሁ ላይ ሲያስቀዝናችሁ የነበረ ሰዓት የኦሮሞ ቄሮች ናቸው ዛሬ ይሄ ነገር ላልቶ እንዲሆነ ኦሮሞ ስልጣን ላይ ያደርግ እንዲሆነ ያስደረገው እናንተ በታገላችሁ ነው ማመርጦት ነው አብይን ስልጣን ላይ ያስቀመጠው ማመርጦት ነው እስቲ እውነቱን ተናገሩ ፓርላመንቱ መርጦት ነው የኢትዮጵያ ፓርላመንት መርጦት ነው መርጦት አይደለም እውነተኛ በዛ አገር ውስጥ ችግር እውነተኛ የተጨቆነ ህዝብ ኦሮሞ ስለሆነ የኦሮሞ መምራት አለበት ተብሎ የውጭ መንግስታቶች ስለተወያዩ ስለተነጋገሩበት ነው አጅሬን ዶክተሩን መንግስቱን አምተዱብ አድርጎ ዛ ያስቀመጡ የማይገባችሁ ጭንቅላት የሌላችሁ ስለዚህ እንዴት አርጋችሁ አብይን ከኦሮሞ ህዝብ ላይ ታለያዩታላችሁ ዛሬ ደግሞ የአብይ ሚስት ከጎጃም ውስጥ አወጣችኋት የት አመጣችኋት ወደ ትግራይ ክልል የት አወጣችኋት ወልቃይት ሆነች አይደል ዛሬ ደግሞ ተመልሳ ዞራ ማለት ነው ከትላንትና ወዲያ ግን የጎጃም ልጅ የጎንደር ልጅ ልውዳልሽ ልሞትልሽ ላጥፍልሽ ስትሉ ነበር አበሻ ቀሚስ ስታመስሯት ይሄው እንዲህ ነው የጎንደር ልጅ ይሄው እንዲህ ነው የመጣይ ልጅ ስትሉ ነበር የዛሬ 2 ወር ረሳችሁት እንዴ ረሳችሁት ዛሬ ግን እናንተ የምትፈልጉት ሳይፈጸምላችሁ ቀረ ወደዳችሁም ጠላችሁም ማለት ነው ተቀጥቅጣችሁ ትኖራላችሁ እንዲያውም ለዶክተር አብይ እኔም መልእክት የማስተላልፈው ይሄ አበሻ መኖር አይችልም ካልተቀጠቀጠና ካልተገረፈ ፍሪደም የሚባል አያቅም እንደማንኛውም ያሰርክ እየቀጠቀጠ እስር ቤት እያስገባ በተለይ እነኚህ የሚኒሊክ ዲቃላዎች እየቀጠቀጠ አስገባቸው እንዲህ ብቻ ነው ክብር የሚያገኙት ላንተም ክብር የሚሰጡ ላንተም ማለት ነው እውነተኛ የኩሽ ልጆች ናቸው በዛ ሀገር ላይ ጉራጌው ደቡቡ ሌሎቹ ፍቅር ያላቸው ከሰው ጋር መኖር የሚችሉ እናንተ መጤዎች መጀመሪያው ምን አፈናቅላችሁ ነው ከውሃ ማዶ ወደዚህ ያመጣችሁ ምን ስለሆናችሁ ነው የመጣችሁ እስቲ ንገሩ እንዲሁ ስታስቸግሩ በየአረብ ሀገር እንዲሁ በየቱርክ ሀገር ስታስቸግሩ መጣችሁ ከዛ ነው ከግሪክ ሀገር እንደዚህ ስትቁላሉ ስትሉ ነው የመጣችሁት ምን ሊሆን ነው እስቲ ንገሩ ከዚህ የበለጠ ፍሪደም ታመጣላችሁ የናንተ እኮ ጡት ሲቆርጥ ነበር እግር ሲቆርጥ ነበር የናንተ አስተዳዳሪ ዛሬ እኮ ኢትዮጵያን ዛሬ እንደዚህ ደደብና መሃይም ሀገር ያደረገው የናንተ ቅድመ አያቶች ያረጉትን ነው ዛሬ እናንተ ግን አንድ ነገር ነው ይዛችሁ ያላችሁት ኢትዮጵያ ኮሎናይዝ አልተደረገችም በዚህ ላይ ብላችሁ ይዛችሁ አስዬ ጀግናው ምንድነው ጣሊያን እንዴ እስቲ ፈሳሞች እናንተ ሰውስ በሰራበት ነው ቀድሚያ መገኘት የምትፈልጉት ካሜራ ላይ ወሬ ላይ መገኘት የምትችሉት እንጂ ሰው ሲታገለት ነበራችሁ ሰው ሲሞት ነበራችሁ የሰው ልጅ አንገቱን ሲሰጥ ነበራችሁ ዛሬ የፊንፊኔ ልጆች የፊንፊኔ ልባላችሁ እንጂ ያፈናፍናችሁና የዛሬ 2 ዓመት የዛሬ ዓመት ጮሃን ስንጮህ ይውጡ ስንል የታባታችሁ ነበራችሁ የነበራችሁ ፈሳም ሁሉ ዛሬ ግን ተነስተ እኔ ፊንፊኔ ልጅ ነኝ እኔ አዲስ አበባ ልጅ ነኝ ትላለ የነበርክ ቄሮ ሲሞት የነበርክ ሲገደል የነበርክ በዛን ሰዓት ዛሬ ነው ፊንፊኔ ታየ ዛሬ ነው ስለ ፊንፊኔ የምታወራው ዛሬ ነው አንተ ስለ ፊንፊኔ ገደብ የምትሰጠው ፊንፊኔ ማመብራትና ማን ማስተዳደር እንዳለበት እናንተ ናችሁ ይልቁን ተንዛ ቆሼ የመጣችሁበት ቦታ ሄዱና ስለሱት አውሩ ስለ ፊንፊኔ ማውራት የሚችል የኦሮሞ ልጆች ብቻ ናቸው ማንም ሰው ሌላው መጤው ደግሞ ምን እንደሆነ ታቀለ ምርጫ ሲሆን ምርጫ ላይ ተገኝ ስለ ፊንፊኔ መሬቱ አገሩ ምንም ያገባችሁ ነገር የለም ባይዘው ብትጠነቀቁ ይሻላችኋል 2 ነገር ብቻ ነው ውሃው ከናንተ መቁረጥ ነው ያለ ውሃ መኖር አትችሉም እናለን ምን እንደምታረጉ ከውሃው በኋላ ደግሞ ማብራቱን መቁረጥ ነው ከየት የሚመጣ መሰላችሁ የሰው ልጅ ስንት ዓመት ሙሉ ሲሞት አልነበራችሁም ዛሬ ግን የአባ ገዳ ልጅ ፍሪደም ስለሰጣችሁ አያችሁ ኦሮሞ መሆን አያችሁ የገዳ ሲስተም አያችሁ ግን የኦሮሞ ልጅ አዋቂ መሆን በድንጋይና በሽጉጥ በእናንተ ቀጥቅጦ አይደለም የሚታመነው ብሎ ነው
ነፃነትና ፍሪደም የተሰጣችሁ ነፃነትና ፍሪደም እቺን ነፃነትና ፍሪደም ግን ማዋል አልቻላችሁም ለምን እናንተ የምታስቡት የተራባችሁ ሹገራችሁ ሃይ ሌቭል ሆኗል ሹገራችሁ ወደ ላይ ሄዷል ስለዚህ እውነት ፍሪደም የሚባለው ነገር አታቁም what is freedom ፍሪደም አታቁም መታሰር ነው የምታቁት አያችሁ መቀጥቀጥ ነው መገደል ነው የምታምኑት ቄሮ እንኳን ስራውን ሰርቶ አብይ ስራ ብሎ ይገለል ብሏል ሌላው ሲቅርና አብይ ስራውን ይስራ አያችሁ ግን እናንተ ዛሬ ግን አብይ ኦነግ ነው አብይ ኦነግ መሆን እኮ የሚያኮራ ነው ኦነግ መሆን እኮ ወርቅ ነው ኦነግ መሆን እኮ እንቁ ነው አታቁም እንዴ እኔን እኮ ማንነቴን ያደረገ እናንተ ፊት ለፊት እንዲያቆመኝ ያደረገ አሃዮች እናንተ መሰላችሁ ኦነግ ባይኖር ኖሮ እናንተ ዛሬም የኦሮሞን ህዝብ ተቀጠቅጡ ነበር እና ዶክተር አብይን ልጆቹንም ይሁን ሚስቱንም ይሁን ካሌላም ቢያገባ ከኦነግ ለይታችሁ የምታዩበት አይን I don't know እውር ስለሆናችሁ ምን ታቃላችሁ እውሮች ናችሁ ማለት ነው እውር ወለ ጸጋዬን ይበል ወለ ጀዋርን ይበል ወለ ማንን ይበል ወለ እኔን ይበል ወለ ማናችን ይበል ማንም የኦሮሞ ልጅ የኦሮሞ ደም ያለበት ኦነግን የኦነግ አባልና የኦነግ ሰፖርት ማድረግ የለበትም ደሙ ብቻ ነው ኦነግ ደሙ ይሄው እንደዚህ ደሙ ብቻ ሳይሆን ደም ስሩ ደም ስራችን ነው ኦነግ ደም ስራችን ኦነግ ማለት ደግሞ መብታችን እንዲከበርልን ማለት ነው ደም ስራችን ስለዚህ ከዛሬ ጀምራችሁ በጥንቅቁ እንድታውቁ የኦሮሞ ባል ያላችሁ የኦሮሞ ሚስት ያላችሁ አጎት ያላችሁ ምን ያላችሁ ጭንቅላቱ ምንም ከኦነግ አመለካከት የሚዘቅ የሚል የለም ዝቅ የሚያረገው ነገር የለም ይሄንን በስርዓት እንድታውቁ ነው ስለዚህ ትላንትና ትግል ላይ የት ነበራችሁ የአዲስ አበባ ልጆች ዛሬ የምታብዱት ውጡ ሰው አይደላችሁም እስከምንል ድረስ የት ነበራችሁ ዛሬ ግን እናንተ ሆቴልና ሴት አዳሪ ቤት ውስጥ ቁጭ ብላችሁ ማንንም ዱርዬ ይሄ ዱርዬ ልበል እንጂ ዱርዬ እንኳን አይደሉም ምስኪን እናት አባታቸው አገር መኖር ያልቻሉ ይሄ ሺሻ የሚመጡ ምስኪን ጭንቅላታቸው ሰላም ያልሆነ ኢትዮጵያ ውስጥ ለማኝና በረንዳ ዳሪ ነው የሞላ ለነኚህ ልጆች አንድ ብር ራሱ ትልቅ ገንዘብ ነው ለነዚህ ገንዘቦች ሰጣችሁ ሄድ የኦሮሚያ ታልጋ የመጣው ቀጥቅጥ ሄድ ይሄንን ቀጥቅጥ የዛሬ 2 አመት ለምን አጋዜን እንደዚህ ያልቀጠቀጣችሁም ለምን ድንጋይ ይዛችሁ አጋዜራ አልወረወራችሁም ለምን 4 ኪሎ ሂዳችሁ በዛን ሰዓት ፕራይም ሚኒስተር ማነው ስሙ መፈንቅለ መንግስት እናረጋላላችሁ ማን ደሳለኝ ኃይለ ማርያም በሱ ላይ ለምን መለስ ዜና የነበረ ሰዓት ለምን መፈንቅለ መንግስት አላረጋችሁ ለምንስ መንግስቱ ኃይለ ማርያም የኢትዮጵያን ህዝብ ሲጨፈጭፍ ስንቱ ሲረሽን በዛን ሰዓት ለምን መፈንቅለ መንግስት አላረጋችሁ ሆዳሞች ኦፖርቹኒስት ምን መሰላችሁ ፍሪደም ተሰጣችሁ ያ ብቻ ነው ፍሪደም ስለተሰጣችሁ ብቻ እቺን ፍሪደም እንዴት አርገን እንውሰደው ነው እስቲ እንሞክር ነው እስቲ ሞክሩ ሁለተኛ ላይ ግን ደግነቱ አብይ በእናንተ ፊልም ነው የሰራው ጥሩ ፊልም ነግሯችኋል ትላንትና ጥሩ ፊልም ነው የሰራችሁ ፊልም ደግሞ ምንድነው ያን ኃይል ብናደድም ያን ኃይል እንኳን ቢሆንም መጥቼ ኩል አድርጌ ፑሻፕ ይው እንደዚህ ነው ፑሻፕ የሚሰራ ምን ያድርግ ታዲያ ፑሻፕ አሰርቷቸው የሚችለውን እስር ቤት የሚችለው ወደ ሻርሙጦች ወደ ቤቶቻችሁ እንድትሄዱ ማለት ነው አያችሁ ቤተ መንግስት እንኳን አይታችሁ ማታቁ ቦታው ምን እንደሆነ ማታቁ እናንተ የሚጥማችሁ አውልትና 4 ኪሎ መንግስት የሚባለው ብቻ ደረጃ ላይ ለመቀመጥ የሚጥማችሁ ማለት ነው ማን ነው የምታስተዳድሩት ማን ነው ካሁን በኋላ የምታስተዳድሩት ማን ነው ለእናንተ የሚቆመው የትኛው ብሔር ነው እኔ ለኢትዮጵያ አንድነት የምትሉ የግንቦት 7 አጨብጫቢዎች እሳቶች አጨብጫቢዎች ለማን ነው ያለ ኦሮሞ መኖር አትችሉ ቀንና ሌሊት ስለ ኦሮሞ ነው የማታመጡት ምክንያት የለም እናንተ ቤታችሁ ውስጥ ዘመድ የላችሁም እናንተ ሀገራችሁ ውስጥ ሰው የተማረ የለም እናንተ ሀገራችሁ ውስጥ
ለሀገሪቷ የሚቆረቆር የለም ታውት አብይንም ታውት የኦሮሞ ልጆችም ታውት ኦነግን ታውት እናንተን ሊመራ አይደለም ያለው ለህዝቡ ነው ለሀገሩ ነው ባንፈታስ ማን አባታችሁ ናችሁ እናንተ ማን አንተ ቀንና ለሊት አንተ ምድረ ገበሬ መሐይም ሁሉም እየታጠቅ ምን ለማ ቤት ስለገባ ነው የምትታጠቀው ከማን ለመከላከል ነው የምትታጠቀው ከማንስ ለማስፈታት ነው እዚህ ፌስቡክ ላይ ቁጭ ብላችሁ የስትሟጀሩ የምትሉ ሞኛችሁን በትክክል አርጋችሁ ፈልጉ አንድም ፌደራል ይሁን ኦሮሞ ደም ይኖረው ጠበንጃ ይዞ ስለሄደ ብቻ የኦሮሞ ልጅ ይገላል አይምሰላችሁ we are oromo ይሄንን ወቁ ኦሮሞ ብቻ አይደለም ኦሮሞ ደግሞ ሲፋቅ ኦነግ ነው ኦነግ ደግሞ ሲፋቅ ኦሮሚያ ነው እቺን ነገር በትክክል ወቁ ኦሮሚያ እካለ ምንድነው አሁን ደግሞ ማን ያያኛው ስሙ ጠፋብኝ ባለፈው ኢንተርቪው አድርጎ ሲለ ነበር እሱ ኦሮሞ ነው ተገኘ ምን ይሻላችኋል ለረስሙ ጠፋብኝ ምን ታረጉታላችሁ ይሄ ለአማራ አንድነት ብሎ የተነሳ አረደሙት መርምሩት እውነትም መርምሩት ለአማራ አንድነት ብሎ ለእናንተ አሁን ያደራጀ የተነሳው ሰውዬ ኦሮሞ መሆኑን ግን ታውቁታላችሁ እስቲ 3 ቤት ሂዱ 2 ቤት ሂዱ ኦሮሞ እንዳልሆነኒ ኦሮሞን በጣጥሳታለን ኦሮሞ ብትነሲና ኦሮሞ ይበላል ይሄ እናንተ ደግሞ ጀስባዎች opportunist ሽሮ ለመስራቅ እንደምትሄዱ ነው እኮ ሰው ልጅ ሄዶ ጥሩ ነገር ሳንጋ ሄዶ ይሰርቃል እናንተ ሽሮ ለመስራቅ ብቻ ነው ስራችሁ በመፈንቅለ መንግስት እንደው እግዚአብሔር ቢያረገው ኖሮ ወይ እንዴት ጥሩ ነበር እንታያት ነበር እግዚአብሔር ምስክሬ ነው ኦሮሞስ እኔ አብይን ገደላችሁም አልገደላችሁም እሱ እንታያየታለን እዛችሁ ቀን ግን እውነት መፈንቅለ መንግስት ብታረጉ ኖሮ በዛች ቀን ጥሩ ነበር ለምን አላረጋችሁ ለምን አላረጋችሁ ጉዳችን ይታይ ነበር የእናንተ ጉድም ይታይ ነበር ለዘላለም ዓለም ነው እዛች ቀን እንደዚህ ተቀዳደን ምን ኖረው ለዘላለም ዓለም አይንሰላችሁ የኦሮሞ ልጆች ያቺን ሀገር እንደዚህ ቁጭ ብሎ በክር ያሰሯት ነው በክር እንደዚህ እናንተ እንዲያውም ቀንና ለሊት እየወጣችሁ ስለት ማስገባት ነበርባችሁ ዝም ብላችሁ ስለቴ ከማችሁ ተነስታችሁ እስከ 4 ኪሎ ድረስ በእግራችሁ ዳዴ እየሄዳችሁ ለአብይ ስለት ማስገባት ማለት ነው እናንተ እንዲያውም አብይ እንዲያውም የላላ የኦሮሞ ልጅ ነው ትንሽ የላላ ነው እውነት ኦሮሞነትን ክርድድ ያለ ቢያሳያችሁ ኖሮ ልክልካችሁ ነበር የሚያስገባው ልክልካችሁ አሉ አንዱ ለታሉ ልክልካችሁ እና ስለናንተ ቀዘናችሁ አብይ ምንድነው አብይ ኦነግ ነው አብይ ባይዘዌ በኢትዮጵያ ፓርላመንት ውስጥ እስቲ ልንገራችሁ ሴት ልጅ ኢትዮጵያ የሚባለው ሀገር አክብሮ ያቃል ወይ አብይ እኮ ዛሬ ድንቅ ነገር ነው እኮ የሰራው በዛ ሀገር ውስጥ ሴት ልጅ ተከብራ ከማንም ጋር 50% አይደል እንዴ የሴት ካቢኔ እኮ 50% ነው that means አንተ እንኳን እዛ አንቺ እናንተ ሻርሙጦች እዚህ ቁጭ ብላችሁ ስትጽፉ የምትሉ አብይ ላይ አላችሁ እዚህ ላይ ስትደሰድሱ የምትሉ ባንዴ ፍቅር ያዛችሁ ባንዴ ደግሞ አሁን ደግሞ አሽለበባችሁ ማለት ነው ስትጽፉ የምትሉት እናንተ እንኳን opportunity እየሰጠ ነው opportunity ነገር ልጃችሁ እንኳን ብታድግ ደና ቦታ ብትደርስ ፖለቲካሊ ካቢኔ ኢትዮጵያ ውስጥ አላት ማለት ነው ኢህአዲግ 27 አመት ሙሉ አንድ ሴት አይደል እንዴ ያለው አንድ ሴት ነበረኮ አንድ ሴት ነው ራሳችሁት ወይስ ፎቶን እናምጥተን እንልቀቅላችሁ ማን አለ ሌላና ሀዘን እነዚህ እና አጨብጫቢዎች ናቸው እነ ሚሚ አጨብጫቢዎች ከውጭ የሚያጨበጭቡ ማን አለ ዛ ቤተ መንግስት ውስጥ ለህዝብ ሰራለው ብሎ በዛ ላይ ደግሞ ካፋ አፋር ዲፌንስ ሚኒስተር ስለሆነ እንዴት ማን መሆን አለበት አማራ ወይስ ትግራይ መሆን አለበት ማን መሆን አለበት ወይ የሚልክ ሰፋሪ ማጤዎቹ እናንተ መሆን አለባችሁ ይሄ ነው እኮ ኢትዮጵያ አንድነት የሚባለው የቱ ጋር ነው አፋር የምን ሚኒስተር የሚሆን ኒውት
የምን ሚኒስተር ቢሆን አፋር ሰው አይደለም አፋር ኢትዮጵያዊ አይደለም ወይስ አፋሪቷ ሰው አይደለችም አንዴ እስላም ናት እስላም አንዱ ይሄኛው እስላም ናት እስላምኛን አይወክልም ክርስቲያን እናንተኛን የወከላችሁ ምን ሰራችሁ ኦርቶዶክስ ሙሉ ጴንጤ ሙሉ በክርስቲያን ስም እናንተ ህዝቡን የወከላችሁ ምን ሰራችሁ ቄሶቻችሁ ራሳቸው ሌቦች ሰው ሲገሉ የነበሩ ሲያሳስሩ የነበሩ ከወያኔ ስር ሲኖሩ የነበሩ የመጀመሪያ ወጭ አልፎ መብላት እንጂ ምን ያቃሉ እስቲ ንገሩ ሴት ልጅ እኩል ከወንድ ጋር ፖለቲካሊ ቁጭ ብላ ስለ አገሯ መናገር ራሱ ያመብት ራሱ ለአብይ the best of best word prime minister of the year or the century በአፍሪካ ሀገር ውስጥ መሰጠት የነበረበት ነው ያ ራሱ እናንተ ግን ማታፍሩ ፎቶ ተቀባብ ፎቶ እንኳን አድርጉ ኦነግ ነው ወይ እንዴ ሰይጣን አለባችሁ የኦነግ ስም ሲነሳ ኦነግ በመሆኑ ምንድነው የሚያፈጣፍጣችሁ እንዴ ኦሮሞ እኮ ዛሬ የተነሳው ኦሮሞ የሚባለው ኦነግ ባይኖር ነው ኦሮሞ ራሱ ራሳችሁ አታቁም ዛሬ ኦሮሞ አለብኝ የምትሉ ኦሮሚያ ክልል የሚባለው ኦሮሞ የሚባለው የታቁታላችሁ ሲሰርቁን ነበር ዛሬ የኢትዮጵያ ቡና ብላችሁ አይደል እንደሚሸጡት የኦሮሚያን ቡና ቂቤ ወርቅ የኢትዮጵያ ወርቅ ትላላችሁ የኢትዮጵያ ወርቅ አበሻ ቀሚስ ዛሬ ጥጥ የሚፈትለው ወለጋ ውስጥ ነው ሌላ ቦታ ነው ዛሬ ግን እናንተ ያንተ የአበሻ ቀሚስ ትላላችሁ የአበሻ ቀሚስ የአበሻ ወጥ የአበሻ ምን ስትሉት ትከርሙ ከየት የመጣ መሰላችሁ ጀናንጀን ማለ ዝም ስላላችሁ ብቻ መናገር የማንፈልግ አይምሰላችሁ ሰላም በዛች ሀገር ብቻ ስለምንፈልግ ነው ስራ መስራት ስለምንፈልግ ነው አገራችን ዲቨሎፕ እንዲሆን እንድፈልግ ነው እንዲያድግ ይሄ ውሸት 11% 5% የሚባለው አይደለም እውነተኛ እንዲያድግ ነው ምን ፈልገው ስለዚህ አብይና ከማል ካላችሁ ከአብይ ኋላ ያለው ሚኒሊክ ሰፋሪ ካልሆናችሁ በስተቀር የሚደረገው ነገር በሙሉ በትክክል አሜን ብላችሁ ቀንና ለሊት እግዚአብሔር ተመስገን ብላችሁ መቀበል አለባችሁ ደሞ እናንተ ሽንታሞች ሰው በሌለበት ነው የምትሮጡት ሰው ቢዚ ሲሆን ነው የምትሮጡት ለምን በዛን ጊዜ ኦነግ ሀገር ይገባል ብላችሁ መንገድ ስትዘጉና ቡራዩ ውስጥ ስንት ነገር ያረጋችሁ አርጉ እስቲ ዛሬ አርጉ የኦሮሞ ህዝብ በዛን ሰዓት ዝግጅት ላይ ስለነበረና ሐሳቡና ጭንቅላቱ ዝግጅት ላይ ስለነበረ ነው ዝም ያላቸው ዛሬ እስቲ ሞክሩ እስቲ ትላንትና ሰው በተኛበት ተነስታችሁ ካሜራ ይዛችሁ አዳማ ላይ ግቦ ሰባት ማለት ጀመራችሁ ማለት ነው አያችሁ እስቲ በስነ ስርዓት ሚስጥር ተውና እውነቱን አውጡና እስቲ ጀምሩ ግንቦ ሰባት ከፈለገ ጉራጌ ሀገር ይሄድ ከፈለገ አማራ ሀገር ይሄድ ኢትዮጵያ ዩኒቲ የሚባለው ኦሮሚያ ክልል ውስጥ አይደለም ይሄንን በትክክል አርጌ ነግራችኋለሁ ኦሮሚያ ክልል ውስጥ አይደለም ግንቦ ሰባት ደግሞ ምንም ስራ የሚያረጋው ነገር የለም ኦሮሚያ ክልል ውስጥ አሸባሪ ነው ግንቦ ሰባት ሌባ ነው ግንቦ ሰባቶች እንዲያውም እያንዳንዷ ታስራ እስር ቤት መግባት አለባችሁ እያንዳንዷ እናንተና የግንቦ ሰባትና የኢትዮጵያ ዩኒቲ የምትባሉ እንደገና መታችሁ ራሳችሁ ሪፎርም አርጋችሁ እስከምትደራጁ ድረስ የናንተ ካቻለ ነው 4 ኪሎ ምንድነው ጦላይና እንትን ነው እናንተ ማስገባት የታሰሩት ደግሞ መፈታት የለባቸው ያጠፉትስ ህይወት ያደሙትስ ስንት ነገር ላይ ሰባበሩት ለምን ይወጣሉ ምን ይሁኑ ብሎ ነው ከእስር ቤት የሚወጡት መጀመሪያውኑ ለምን የጠገበ ፍሪደም ተሰጥቶት ቢፈልግ ሰውናትን ካንጂ የፈለከውን አድርግ ተብለሃል ፍሪደም ተሰጥቷል ከኢትዮጵያ ነው የመጣሁት ሰውናልን ካንጂ የፈለኩትና ያረኩት ሰውናልንካ ብጮው ማንንም ብሳደ አብይም ብሳድ ማንንም የፈለኩት ቁጭም እየተጫወቸ የፈለኩትን የሰው ንብረትና የሰው ነገር አንትንካ እንጂ ዲሞክራሲ ተንበር ተሰጥቷል 100% ዲሞክራሲ ተሰጥቷል ለምንድነው የሰው ልጅ ታርጋ እየቆጠራችሁ
በድንጋይ ስትቀጠቅጡ የነበረው ዛሬ ለምን እንደምትፈቱት ስንት ወር ነው የታሰራችሁት ልጇ እናትስ ልጇን ያጣች በምን ምክንያት ነው ያጣችሁ ማታፍር ህዝብ ብቻ ደሞ ከናንተ ጋር ሰው እንዲኖር ኧረ እናንተ ለዚህ ጨርሰው መድኃኒዓለም ካለ መቼም የታለና ነው እዛ ሀገር የለም እናንተ ሊጨርሰው ሰው አይደላችሁ አፋላችሁ ምን ጊዜም ተነስታችሁ የከሌ ኦሮሞ ነው እንዴ የዛሬ አመት የት ነበራችሁ ኦሮሞ ሲያለቅስ ሲደማ ሲታገል ከአጋዜ ጋር ዛሬ አጋዜ በሙሉ ቤት ገብታለች የለችም የታለ አጋዜ ዛሬ እርሜላ አብይ እናንተ እንደዛ ድንጋይ ስትወረውሩ አጋዜ ድሮ ቢሆን ኖሮ እንደዚህ ነው አነጣጥሮ እናንተም እዛች ስፓልት ላይ የሚያተኛችሁ የነበረው አያችሁ ያባገዳ ልጅ the different positive ብቻ ሳይሆን ደግሞ ዲሞክራሲ አለ የሰው ልጅ አትንካ ወጣይ ፈለከው መናገር ትችላለህ ግን እናንተ በድርጅት ስም ምድረ ሌባ እስቲች ነገርኛ እኛ መምራት እስቲ ሞክራት እንምራት የእናንተ መጨረሻ ያሳየኝ ለምን እንደሆነ ታውቃላችሁ የአብይ ኢንተለጀንት ሰርቪስ ቂጣችሁ ላይ የቆመቀ እኔው ነኝ ቁጭ ብዬ እዚህ ደግሞ ምስቀው እኔና የኦሮሞ ልጆች እኔን የሚመስሉ ናቸው ቁጭ ብሎ በእናንተ የሚስቁ ስለዚህ አብይን ከሆነ ጋለ ያይታችሁ ምታይ ከሆነ ዶፋዎች ናችሁ ጭንቅላት የላችሁም አብይ የኦሮሞ ልጅ ነው የኦሮሞ ልጅ መሆን ደግሞ እያንዳንዱ የኦሮሞ ልጅ ላይ የሚሆነው በደል ሳይፈልግ በውድ ነው የሚሰማው ደሙ ስለሆነ ስለዚህ እናንተ እኔኮ ገረመኝ ቆይስ ተደግልንገራችሁ እከሌኮ ኦሮሞ ነው እሱ ግን እኮ ከዚህ ከዘረኝነት እኮ የለበትም ታቁታላችሁ ያለ ይኸውላችሁ አባብ የበናት ላንተ ልናገር እከሌኮ ኦሮሞ ነው እሱ ግን እንደዚህ ዘረኝነት የለበትም ቸርች የሚቆም ልጅ ቤተክርስቲያን የሚዘምር እሱ እንደዚህ ነው እኮ እኔ እኮ ትገርሙኛላችሁ እንዴት አርጋችሁ የኦሮሞን ልጆችን በደል እንዴት አንዱ ኦሮሞ ሆኖ ቁጭ ብሎ ያያል ኤግዛክትሊ the same ዛሬ እሱ ላይ የሚደርሰው እዛ ላይ የሚደርሳል ዛሬ እናንተ ያረጋችሁት ይሄንን ነገር ነገም እዛ ላይ ይደርሳል መጀመሪያ እነኚህ ሰዎች በምን አቂም ነው ተደራጅተው እዛ ቦታ የደረሱት እና አብይም እና ለማም ሌሎቹ በምን አቂም ምን አቂም መሰላችሁ ምን ላይ ቆሞ መሰላችሁ ኢትዮጵያ አንድነት ወይ ግንቦት ሰባት ላይ ወይ ነው አማራ ነኝ ብሎ ነው ወይ ነው ትግሬ ነኝ ብሎ ነው ቢያንስ እንኳን 27 አመት ሁሉ መታወቂያ ተሰጥቷል ኦሮሞ የሚባል መታወቂያ አማራ የሚባል ጉራጌ የሚባል አይደል እንዴ ብሔር ብሔረሰብ ሌሎቹን የሚጠቅስ ሰጥቷል ስለዚህ እናንተ አብይ ዛቀን አይ ብሌጅቱ ኢትዮጵያን ፍላግ ብሎ እንደዚህ ብሎ ሲቀበል አላወቃችሁም ኦነግ መሆኑን የኦነግ ልጅ መሆኑን አባቱን አላያችሁትም እናቱን አላወቃችሁ አይደል አይናንተ በጣም ትገርማላችሁ ይልቁንስ ይሄንን Ugaden, my friend Ugadenian. Anybody. Donya la tazmatu no እንጂ እኛ ማንንም ሰው እንጠላ የለም they love to hate what they are human beings ኦሮሞ ውስጥ ነው hello እስራ እንዴት ነሽ ሰላም ግን ሰላም ነሽ ሰላም ነኝ ኖሪ ከሲዳማ ነኝ ከሲዳማ ዋው ቢግላ እኛ ሆነ ኦሮሞ ፌደራሊዝም ስለሚያምን እኛ ከኦሮሞ ጋር ነን እኛ ከኦሮሞ ጋር ነን ኦሮሞ ሀሳብሽን ስጪኝ ይሄ የሲዳማ ፍላግ ነው አይደል
የሲዳማ ባንዲራ አዎ ነው አዎ ያረግሽው? አዎ እሺ አሁን የሲዳማ አውቀዋለሁ። ባንዲራ ነው። አዎ አዎ እሺ እሺ ችግር የለም። ላኪልኝ እኛ እና ስለዚህ በምን ኦሮሞ ዲሞክራሲ ማለትም በአባ ገዳ ስርዓት ስለሚተዳደሩ ኦሮሞ ጎድና የተመለሽልኝ የኔ ቆንጆ ኔትወርክ የት ነሽ ነው? ነይ ተመለሽ። እሬቻ ቀን እኮ ሲዳማዎችን አይቼ አግኝቻቸው ውይ 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 ሲያምሩ እውነት ከኦሮሞ ጋር ናቸው። የኦሮሞ ምንነት የሚያውቁ ማለት ነው። የኔ ቆንጆ ነይ ተመለሽልኝ። የስ ያባ ገዳ ልጅ ነኝ እኔ። ሜላት ገገማ ናችሁ ነው ወይ ያምሻል አንቺንማ እኮ በእናንተ አይነቱ። አይዟችሁ እቺን ሀገር ሁለት ነገር ነው የምናረጋት፣ ወይም በጣጥሳታለን ወይም እንናለማታለን። ይልቁንስ እኛም መበጣጠስም መበተንም ስለማንፈልግ በትክክል እናደራጃታለን። እዚህ አሁን የምትጮው ተው 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 በኦነግ ላይ ይሄንን ድንጋይ ሁሉ የምትወረውሩት ይውል ቢሼም እውነት ታፍራላችሁ። አፍራችሁ አንድ ቀን የምትናገሩት ነገር ሁሉ የሚጠፋ ዘመን ይመጣል። በጣም አፍራችሁ ከማፈርም የበለጠ ይሄ ጭንቅላታችሁ ዝቅ እንዳለ ከፍ እንደማይል አውቃለሁ። ከፍ እንደማይል መንባት ያረኳችሁ ያለው አስገቡኝ ግቡ አስገቡኝ ይላልው ግቡ ገደል ግቡ። ኧረ በእናታችሁ እኛ ገደል አንገባም። እግዚአብሔር እውነቴን ነው። የትም ቦታ የኛ ዘመኑ የኛ ነው። ዘመኑ የኩሽ ልጆች ነው። ዘመኑ የኩሽ ዘመኖች ነው። ማናችሁም እናንተ መጤ ጠረግራጊዎች ከየትም ቦታ መጣችሁ በየከተማችን በየሀገራችን ሰፍራችሁ ማንነታችሁን የማታውቁ እናንተ እኛም መጣችሁ በፍጹም አትገዙንም። የለም የእናንተ ዘመን አልቋል። በአጼ ምኒልክ ዘመን ነው ያለቀው። ተንፈርፍራችሁ ይቅርና እንዲያውም በጣም የሚገርማችሁ ካሁን በኋላ ራሱ ተደራጅተን እንነሳለን ብትደራጁ እኛ የቆምንበት ቦታ አትደርሱም። እኛ የቆምንበት ቦታ አትደርሱም። ያለንበት ቦታ ይገናና 50 years 50 አመት ነው የሚፈጀው። ሃሎ ሃሎ ሄሎ ምስርዬ ሰላም ነሽ? አለሽልኝ ተመቸሽኝ እኮ ንገራቸው ለነኝ አህያውንም ዝምታቸውም እንደኛ ዝም ስላለ እኮ የፈራን እየመሰለ እነሱ ማን ስለሆኑ ነው እነሱን በላይነት የነሱን ቋንቋ የምንቀበለው እኛ ለምን ስሚ እኛ ፈጥራለን የራሳችን ቋንቋ። ሀገራችን ሰላም ስትሆንና በትክክል ዲሞክራሲ ሲመጣ ቋንቋ እንፈጥራለን እኛ ራሳችን። ስሚ እኔ አሁን ለምሳሌ ሲዳማ ነኝ አይደለ? ለነሱ እልክ ብለን ትናንትና ከትግሮቹ ጋርም እያወራን ነበር ከስልጤዎቹ ጋር ማለት ነው። የኦሮሞ ቋንቋ የፌደራል ቋንቋ እንዲሆንልን እንፈልጋለን። እስከ ሩዋንዳ ያስከደናል፣ ወንዝ ያሻግረናል። የኦሮሞ ቋንቋ ማለት ነው እስከ ኬንያ እስከ ትግራይ ራያ እስከ እውነት ነው። ሰማሽኝ? እና ሶማሌ የዚህም ቦታ ስትሄጂ ሁሉም ኩሾች ደግሞ ኦሮሞኛ ይችላሉ። ከሲዳማም ኦሮሞኛ የሚችሉ ብዙ ናቸው። እና ለዶክተር አብይ ደግሞ ከዶክተር አብይ ጋር ደግሞ ከዶክተር አብይ ጎን መሆን ያለብን እኛ ነን። እኛ ኦሮሞ ወደቀ ማለት የዱሮ የምኒልክ የእጅ ቆረጣ የጡት ቆረጣ እንደሚመለስብን ስለምናቅ እኛ ከናንተ ጋር ነን። እጀቶ ከኦሮሞ ጋር ነው፣ ሲዳማ ከኦሮሞ ጋር ነው፣ ስልጤም
ጉራጌ ነው ፍንፍን የምለው አንዳንድ ጉራጌ ፍንፍን የምትለው እሷ ራሷን አውቃት መለስ ካልሆነ ማለት ነው ዱሮ ምኒልክ አንድ የአማራ ባለስልጣን ሲሞት 7 የጉራጌ ወጣት ነው ከሬሳ ጋር የሚቀበረው ሬዛ እንዳይበዘን ማለት ነው ይጠብቃል ቁጭ ብሎ እስከሚሞት እሱም እዛ ሰማሽኝ ጉራጌዎች ደግሞ 7 ወጣት ነው አዎ 7 ጉራጌ ወጣት ከሞተ ሬሳ ጋር ይቀበራል የሞተ እንኳን ለነሱ ሰማሽኝ አሁን ደግሞ ጉራጌዎች ፉንፉን የሚሉት ይደራጁ በ7 ይደራጁ خلاص ተደራጅቶ አንድ አሁንማ ባለስልጣኖቹ ብዙ ናቸው እዚህ ፌስቡክ ላይም ሁሉም ባለስልጣን ናቸው እነሱም ከሞቱ እንግዲህ 7 ጉራጌ ከነሱ ጋር ይቀበራል ስለዚህ ይደራጁ አማራን ከፈለጉ ማለት ነው እኔ እውነቴን ነው የምለው አማራ እንደማንኛውም ብሔር ብሔረሰብ ሰርተን እንኖራለን ካለ እኛ አንጠላቸውም ሰርቶ ይኑሩ የትም ግን ካላኔ ቋንቋ አዎ ካላኔ አይሆንም ካሉ ደግሞ አይሆንም እንደዛ አይመለስም ዳገማይ አይመለስም እንደዛ አይነት ማለት ነው ሌላ ደግሞ ምንሽ ሞኝ ናቸው ምንድነው ሞኝነታቸው ምኒልክ የካናዳ ፕሬዝዳንት ወንዝ እንዲቆም አይቁ እንዲቆም ፈርምልኝ ስል ፈረመ ሞኝ ነው ወንዝ እኮ የሚያቆመው እግዚአብሔር ነው እንጂ ሰው አይደለም ወንዝ እንዳይቆም ወንዝ አያስቆምም ብሎ ነው የፈረመ ከሞኝም ሞኝ ባይሆኑ ከትግሬ ጋር እናከሳሉ ወልቃይተኛ ነው ይያሉ ከኦሮሞ ጋር አዲስ አበባ ባለፈው ደግሞ ሐዋሳ ውስጥ የእሳት አደጋ ሲነሳ ሌላ እሳቱን ለማጥፋት ሲረባረብ የአማራ የግንቦት 7 ደጋፊዎች እጀቶ ወደዛ እንዳይሄድ ፍለፊት ቆሞ ከለከለበት ሁኔታ አለ ከሁሉም ጋር የተናከዙ ከማጋ እንደሚኖሩ እኛ አናቅም እኛ ደግሞ ለእናንተ ነው የሚያስተላልፈው መልእክት ኦሮሞ አትሳሳቱ አማራ እናንተን ይጠላሉ እናንተ ስትፈናቀሉ ደስታቸው እናንተ ስትሞቱ ደስታቸው የናንተ ጉዳት ለነሱ ደስታ ነው የናንተ ደስታ ለነሱ ደግሞ አዘና ሲሞን እኛ ከናንተ ጋር ነን ብሔር ብሔረሰብ ፌደራሊዝምን እናምናለን ዲሞክራሲ እንወስዳለን ግን እናንተ ዝም ብላችሁ ልክ ኦሮሞ የዋ ነው ኦሮሞ ያቅፋል አቅፉ ግን የሚያጠፋውን አውጡ ማለትም ሰውን አስወጡ ሳልን የሚያጠፋውን ወደ ህግ አቅርቡት እንጂ ዝም ብላችሁ ሁሉንም አንድ ላይ አታርጉ አገሪቷን ትጠፋለች እነሱ ደግሞ ኢትዮጵያ እነሱ አይደለችም ባክሽ ኢትዮጵያ የነሱ ብትሆን ይሄው ኢትዮጵያ እኮ አሁን እየሰሩበት ነው ግን እነሱ ለምንድን ነው የሚሄዱት ማን ነው እኔ ራሴ ሲዳመነቴን ትቼ አማራ ልሆንላቸው አማራ ይሆናል ወይ ይገርኝ እስቲ እቺን ቋንቋ ራሱ በእውነት ኦሮሞኛ ቢያቅ ደስ ይለኝ ነበር የነሱ ቋንቋ ማለት ነው ማንም የኦሮሞ ልጅ ወጥቶ ኢንተርቪው ሲያደርግ አንድ ነገር ሲናገር ያብዳሉ ራቁታቸውን ነው የሚሮጡት ለምን ሰው ምንነቱን ጠርቶ አሁን ለምሳሌ እኔ ሲዳማ ልጆች አንድ ቀን ተነስቶ ኦሮሞ ለምን እንዲተናገረ ብሎ ሲያብዱ አላየውም እውነት ለመናገር ሶማሌም እንደዚህ ሲናገር አላየውም ትግሬዎችም እንደዛ አላየውም አማራዎች ግን በግድ በቃ የኛ ልጅ ሲያረጉ አንዱም ተነስቶ አንድ ነገር ሲናገር ያብዳሉ ለምን ያብዳሉ ኦሮሞ ማለት እኮ ኦሮሞ ራሱን የቻለ ብሔርና አገር ነው ራሱን የቻለ ሚገርምሽ ነገር ሌላው ደግሞ ስለ ባንዲራ እንግዲህ አንቺ አንድ የደቡብ ልጅ ነሽ መጠየቅ ፈልጋለሁ ይሄ በአረንጓዴ ቢጫ ቀይ ወተሽ ነው ያለሽው ከተመለሽ ማለት ነው ለሌሎቹ ጠይቃለሁ እስከምትመጡ ድረስ ወጣችብኝ ናዋይ ከትግሬና ኦሮሞ ችግር የለውም ሴናገል ማሜ ነው ሚሚ ነው ስምሽ እቺና አማርኛ ቋል ችላት ማንበብ እንደው አንዳንድ ጊዜ እኮ እንደው በረደብኝ እኮ
እኔ ሳላውቅ ነው ከሀገር ያወጣኝ የአማርኛ እንዲያው የሀገሬ ልጅ ግን አንዳንድ ጊዜ ምስኪን ጥሩ ሰዎች አሉ ሰው ሳያውቅ በዛ ሰዎች ላይ ክፉ ነገር ሰው ላይ ታሳስባለች ልክ ነና እኔ እግዚአብሔር ምስክሬ ነው እኔ እኮ ይሄ ግንቦት ሰባት ራሱ የአማራ ቀሚስ ስር ገብቶ መነገድ ጀመረ እኔ እኮ ገረመኝ ኢትዮጵያ ዩኒቲ የሚባለው የአማራ ቀሚስ ነው ወይስ የሚኒሊክ ነው አይ ዶንት ሪሊ አንደርስታንድ የሆነ ቀሚስ ስር ብቻ ገብቶ እየነገዱ ነው ያሉት ለምን ከቀሚሳችሁ ስራ አታወጡም ራሳቸውን ይቻሉ እናንተ ካልሆናችሁ ከራሳቸው ውስጥ ይውጡ አውጧቸው እስቲ ወይ ያች አይሆን ሰምተን ሶሪ አይደል ለማርጭቷ ስደብ ቁቅነት ስደብ ብቻ ነው ለዛ ነው ማለት ነው ሲሪየስሊ የሰው ኑውጡ አግዙን ወያኔን እናፈናቀል ወያኔ ይደምኑ እነኚህ ሰዎች ሲበሉን ነበሩ ሲገሉን ነበር እናንተንም እየገደሉ ነው ሳት እንዲያውም እናንተን እኮ የታዘብኩኝ ምን እንደሆነ ታውቃላችሁ ያን ሁሉ የአማራ ሴቶች ማርፈቂቂጣችሁ ሲሰጥ ወጣችሁ አንድ ነገር ያላረጋችሁ ዛሬ ደግሞ ወጣችሁ በፈነቀለ መንግስት እናደርጋለን አብይ ኦነግ ነው አብይ በዚህ ወጣ አብይ በዛ ገባ ምን ይሁን እንዲያውም እናንተ እኮ አብይን ማመስገን አብይን እግዚአብሔር ምስክሬ ነው 83 ብሔረሰብ እንክሉዲን ኦሮሞ አብይን ማክበር ያለብን ሰዎች ነን ይሞነያ ይወጣሽ ነው እኮ ቆንጂት ምንድነው ነገሩ አክሰንትሽ ደግሞ ደስ ሲል ማናጀራ ከየሰጅርታ መስራቅ ሄሎ ምን ነው ኔትወርክ ነው የሚያወጣሽ አዎ ኔትወርክ ነው ያወጣኝ እኔ ራሱ ካወጣው በኋላ ነው አየሁት እሺ ጨርሽ እና ያውልሽ ነው እስቲ አሁን ንገሪኝ እስቲ አልሰማኝም መጀመሪያ ይቅርታውን ይሰማል ጥያቄ ያለኝ ስለ ባንዲራ ላይ ባንዲራ አሁን አበሾቹ ባለፈው ሳምንት ይሄ ኮከብ ያለውም አይኖርም በግድ ያረንጓዴ ቢጫ ቀይ መሆን አለበት ብሎ እየሲያብዱ ነበር እኔ አሁን እንደ ኤጀቶ ወይ ደግሞ እንደ ሲዳማ ልጅ ጥያቄ የምጠይቅሽ ነገር አለ እኛ የኦሮሞ ልጆች እንገኛለን እንጂ ይሄን ባንዲራ አንቀበልም እናንተስ ይሄን ባንዲራ ተቀበላላችሁ መርጣችኋል እንዴት ነው በእናንተ አካባቢ ያለው አራ ይሄን ባንዲራ እንኳን ስናየው ማለት ነው የበላን እንኳን ይመለሳል የነሱን ባንዲራ ደግሞ እኛ እንኳን ባንዲራ የነሱን አማርኛ ራሱ አንፈልግም እያን እኮ ነው የኦሮሞኛ ቋንቋ ፌደራል ይሁንልን በግድ ነው የጫኑብን እነሱ በግድ የጫኑብንን አንፈልግም እልህ ነው አሁንማ ነጋልን እኮ በቃ ሰማሽ ኢድ መለቀሮና ለኦሮሞ ለኦነግ እኛም ያው ታግነናል ባይታየው እንኳን ያው የኛ ሰውን ብዙ ታስሯል ኢድሜ ለኦነግ ኢድሜ ለቄሮ ኢድሜ ለአባው ሰማሽ እኛ እነሱን ባንዲራው እንኳን አጋመጣለሁ ስለ አንፈልግም ብለን እኮ ነው ተላከነው እሱ ወደ ሐዋሳ ሊመጣ ሲል አንፈልግም እዛው ኑር ነው እኮ ነው ያልነው እኛ በታማኝ በየነ ይመጣሉ ሲል አይ እዛው በሰላም እና ያልነው እጀቶ አሁን
የሰው ልጅ ሲታሰር አልነበሩ? የሰው ልጅ ሲራብ አልነበሩ? በአሁን ሰዓት ምን ያደርጋሉ? እኛ እኮ ስንታገል በተለይ ፊንፊኔ ላይ ማለት ነው ትዝ ይልሽ እንደሆነ ኦሮሚያ ክልል በሙሉ ነበረ አድማ ነበረ ኦሮሚያ ክልል ሙሉ ማለት ነው። ፊንፊኔ ላይ ግን የፌደራል መንግስት ስለሆነ ፌደራል ስለሆነና ብዙ የተለያየ መንግስታቶች እዛ ሀገር ውስጥ ስለሚኖሩ አግዙን ፊንፊኔ ውስጥ የምትኖሩ ነዋሪዎች ተነሱ ስንል የኦሮሞ ልጆች ሲነሱ ይጠቁማሉ፣ ያስገድላሉ፣ ያስራሉ። ሂዶ የአምስት ለአንድ አይደል ለወዳቸው ሲኖሩ የነበረው ሁሉ ነገር ሲያረጉ ነበረ። አሁን ግን በዚህ የኦሮሞ አብይ የተመረጠው ሞኝነታቸውን የማያውቁት ነገር ማለት ነው። የትግራይ አገዛዝ ኢህአዴግ ማለት ነው። ኢህአዴግ ወዷል። የውሸት ምርጫ ነው እዛ ላይ ዛን ቀን የነበረው ሲምቦል ተመረጠ ለማለት ግን ይሄ ሀገር ኦሮሞ እንደዚህ አነቃንቆ ከሄደ ይሄ ሀገር ይበታተናል። ይሄ ሀገር ከሚበታተን አንድ ነገር ይሁን ብሎ አብይን መጥቶ እዛ ላይ ያስቀመጡት ለምን እንደማያውቁ አላውቅም። ፈርስቶፋ አብይ እኮ ኦሮሚያ ክልል ውስጥ ነበረ አይደል እንዴ? ከኢህአዴግ ውስጥ አንድም ለኦሮሞ የሚወክል ስለሌለ ነው ቶሎ በሳምንት ውስጥ አባሩቶ እዛ ቦታ ያስቀመጡት። ለምን እንደማይገባቸው አላውቅም። አብይ ለኦሮሚያ ክልል ነበረ ሲሰራ የነበረው። ኦሮሚያ ክልል ውስጥ ሲሰራ የነበረው ሰውዬ እንዴት ከኦሮሞ ይለዩታል? እንዴት ኦሮሞ መሆኑን ይለዩታል? ዛሬ እሱ ኦሮሞ ነው እሱ ነው ነው እሱ ምንድነው ብሎ የሚሰራውን ሰውዬ ከማመስገን ዘመቻ ይከፍታሉ። ዘመቻ እንደሚሰሩ መቼም የፌስቡክ ቱላ ብቻ ሲሚ እና ይሄ ነው ምስራቅ እነሱ ሞኝ ናቸው ብዬሻለሁ። ይሄው ምኒልክ ራሱ ውሃ አይቅ እንዲቆም ውሃ እንዳይሄድ ፈርም ሲባል ፈረመ። ስሚ ሁለተኛ ደግሞ ጣሊያንን ያስወጣ ምኒልክ ነው ምናምን ይላሉ። ያኔ ምኒልክ የጣሊያኖች ሚስት ነበረ። ያስወጣ ኦሮሞ ህዝብና የሲዳማ የብሔር ብሔረሰብ እነሱ ያኔ አማራዎቹ የራሳቸው በላይነት ስላለ እነሱ እንደም ሄዶ አልተዋጉም። የነሱ ወጣትም ተከብሮ ነበር የሚኖሩት እነሱ ማለት ነው። ግን ጣሊያንን እንኳን ያስወጣ ኦሮሞ ሲዳማ ብሔር ብሔረሰብ ሁሉም ናቸው። ልንገርሽ በግድ እንደም እያፈዙ እና ሌላው ደግሞ ሞኝ ናቸው። ያኔ ለማ ኢትዮጵያ ሱስ ናት ስል የዱሮ የሚኒልክ ልትመለስልን ነው ብሎ ሄሎ አውቆ ፍቅር ሱስ ናት ስል ለማ መገርሳ ናና አብይም ደግሞ ኢትዮጵያ ያለን ምርጫ መደመር ነው ስል ልጨፈልቅልን ነው ብሎ ነው ናና አብዩ ናና ብሎ የዘፈኑለት እነሱ ናቸው መጀመሪያ። ከዛም በኋላ እኛ ኢትዮጵያዊ ስንሞት ስንኖር ኢትዮጵያ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ስል በቃ ልንጨፈል አንድ ላይ ሊያረጉልን ነው የአማራ በላይነት ሊኖር ብሎ ነው የጨፈሩ መጀመሪያ እነሱ ናቸው። ማን ነው እንደነሱ የጨፈረ? ማን ነው እንደነሱ አብይዬ ያለ እነሱ ናቸው። ከዛም በኋላ የባንዲራ ጊዜ አብይ ማን የፈለገ ሰው የፈለገውን ይዞ መሄድ አለበት። ዲሞክራሲ ማለት የደስ ያለው ሰው ማረግ አለበት፣ ግን ህግ መከበር አለበት ያለ ቀን ያኔ ነው አብይ የደነገጡት። ፌደራሊዝምም ደግሞ ተናግሯል እሱ ሐዋሳ ላይ ማለት ነው። ፌደራሊዝም የግድ ለዚች ሀገር ያስፈልጋል ስል ከዛ ነው አብይ ኦነግ ነው አብይ ድሮም ኦሮሞ ነው። አሁን ደግሞ እኛ ትግሬም ከናንተ ጋር ናቸው በእውነት። አብይ ኢትዮጵያ ሲልም ለማም እኮ ኢትዮጵያ ሱስ አለብኝ ሲልም እኮ ረሱት ሁኔታውን ርስት ነው ያረጉት። እግዚአብሔር ምስክሬ ነው። ረሱ ኦሮሞ በመሆናቸው ራሱ እነኚህ ሰዎች ረሱ። እሱ እውነትሽን ነው እና በጣም አመሰግናለሁ። ሐሳብ የመጨረሻ ሐሳብ ካለሽ ግቢ። ሌላ ሰው እስቲ ዑመር ላስገባ። አለሽ በቃ ምስራቅዬ ሌላ ቀን እንገናኛለን። ፋሚሊዎች ባለፈው ጊዜ አዳማ ላይ አግኝቻቸው ነበረ። ዑመር ቪዲዮ ከበኒሜ ቪዲዮን ከጩፋላ malgotet bayti debi video ke
ቪዲዮን ከጭፋለ እና በጣም ደስ የሚሉ የኦሮሞ ዘመዶች ናቸው ከኦሮሞ ጎን የሚቆሙ ናቸው የኦሮሞ ህመም የሚሰማቸው ናቸው ስለዚህ በጣም አመሰግናችኋለሁ ትልቅ ካልቸር ያላቸው ትልቅ ቤተሰባቸውን የሚያከብሩ ሲሚላር እንደ ኦሮሞ ሆኖ ከኦሮሞ ጎን ያላቸው ማለት ነው ያ ብቻ ሳይሆን ደግሞ ሂሉና ያላቸው ኦመር ካሜራን ከበናሚ ካሜራ ከበኒ ኦማ ካሜራ ከበኒ በኢት ደቢ ክፈቶ ካሜራህን ኦማ ካሜራ ዝግ ነው ለዚህ ነው ይሄውማ ራስ ምስራቅ አስገብኝ ያልክ ነው ለማስገባት ደግሞ ካሜራ ዝግ ነው ካሜራን ክፈታው ክፍት ነው መሰለኝ ያንተ ነው ሌላስ ነው ካሜራ ከበኒ ካሜራን ከበናሚ ነው ወይ ክፈት በአማርኛ እንነግር ሞት ለዘረኞች ኢትዮጵያ ለዘላለም አራ ኦማር አትሰማም can you hear me ክፈት ካሜራ ክፍት አይደለም ውጣና ግባ ካሜራ ከሰንበና ታናኒ ጋፈቲና Yes, federalism forever. Federalism ካለን እኮ ጥሩ ነው ሁሉም የራሱን በር ቀርቅሮ ወዲም የማይልም ወደዛም የለም Federalism forever. Federalism የሚፈርስ ብለ ነው አጅሬ ምታሽቃብጠው ለምን ትፈራላችሁ እኔ እኮ ለኝ ሚሊክ ሰፋሪዎች ለምን ኦሮሞን እንደምትፈሩ አላውቅም ኦመር ስሞትለ ካሜራ ዝግ ነው የሆነ ነገር አድርገዋል እንዴት አድርጌ ላስገባ እስቲ አስገቢኝ ዘዳ ሰፋ ሄሎ ሰላም ምስር እንዴት ነሽ ደህና ነሽ ወይ እንዴት ነሽ ሰላም ነሽ እግዚአብሔር ይመስገን ሁሉ ሰላም በሰላም ሐሳብ ካለሽ ይሰማል ሄሎ ተመልሰሽ እስከምትመጪ እኔ አሁን ኦፖዚቶችን እስቲ ብትመታችሁ ሐሳባችሁን ብትሰጡት እናንተን እንዲህ ምትበጥ አርጎ የሚያሳ ሄሎ ሰላም ነው ፈጣሪ ይመስገን ምስራቅ እኔ ጥያቄ ነው ያለኝ ማለት ነው እሺ ለምጠይቅሽ ጥያቄ በተቻለሽ አቅም እኔ ብዙ ጥያቄ የለኝም እኔ ዘረኛም አይደለሁም ኦሮሞም አማራም ትግሬም አይደለሁም እኔ ሰው ነኝ በሰውነቴ ደግሞ ኢትዮጵያዊ ነኝ የማልከደው ማለት ነው እሺ ሁሉ ጊዜ ያው አይሻለው ሁሌ ስለ ዘረኝነት እምንሰብከው ማለት ነው ግን እኔ እምልሽ ነገር እምጠይቅሽ ነገር ቢኖር አንቺ በምትኖሪበት አገር ላይ ኢትዮጵያዊነትሽን ታውቀሽ ነው እዛ የምትኖሪበት አገር ላይ ማለት ነው ኦኬ አቱኝ ግን ፓስፖርትሽ ልትፍቂው ምንም ልታረጊው የማትችይው የኢትዮጵያ ፓስፖርት ነው ኦኬ አቱኝ እንደውም ኢትዮጵያዊነት መሆንም የለብሽም አንቺ ኢትዮጵያንና ደግሞ ለምኖርበት ሀገር አንድ አርገሽ አትሰጪ በፍጹም አንድም አይደለም መርሳት ደግሞ ይቅርታ አርግልኝ ምስራቅ ይቅርታ አርግልኝ አዳምጪኝ መርሳት ደግሞ
የተወለድሽበትን ኢትዮጵያ የተመሰረተችው በኦሮሞ ደምና በኩሽ ደም የጨረሰች ናት ፈርስት ኦፍ ኦል እኔ የምኖርበት ሀገር ሰው ቢበድሉ እንኳን ህዝብ ቢበድሉ በድለናል ብሎ ነው የሚቀበሉት ታውቂያለሽ ለዛ ነው እኔ ራሴ በአገሬ ውስጥ በኢትዮጵያ ምክንያት ጭቋኔ ስለደረሰብኝ የኦሮሞ ልጅ ስለሆንኩኝ እዚህ ሀገር የምኖረው ማለት ነው ይሄንን አንድ አርገሽ ወሰጂ ሁለተኛ ነገር ደግሞ ጀርመን ሀገር ራሱ ናዚ ተብሎ ያንን ሁሉ እስራኤልን ሲጨፈጭፍና የገደለው ሂትለር ዛሬ የጀርመን በየአመቱ ደግሞ ይወጣሻል አይሰማችሁም በየአመቱ ሜሞሪያል ዴይ የተባለ ለሞቱት ለእስራኤላኖች እየተከፈለላቸው ያለው ማለት ነው ሜሞሪያል ቀን ያ ብቻ አይደለም ጀርመን በትሪሊየንስ በሚቆጠረው ገንዘብ እየከፈለች ነው ያለችው ለጀርመን ለእስራኤል ማለት ነው ግን እስራኤላኖች ጀርመን ሀገር ውስጥ የሚኖሩ እናንተ ዘረኞች እናንተ አጥፊዎች እናንተ ቆሻሻዎች ብሎ ጀርመኖቹ እየተሳደቡ አይደሉም ፈርስት ኦፍ ኦል ዘረኞች አይደለም የምትሉ ቆሻሻ ሌቦች ናችሁ እናንተ ውሸታሞች ናችሁ I'm sorry to say this እናንተ ናችሁ ራሳችሁ አገርን የምታጠፉ ማንነታችሁን ብታቁ ኖሮ ማንነታችሁ ላይ ቆማችሁ ሌላውንም ታከብሩ ነበር እኔ ጉራጌ ነኝ የሚል ሰው ጉራጌነቱን ጥሎ ኦሮሞ ሲሳደብ አላየውም ደደብ ካልሆነ በስተቀር ትግሬም እንደዛ ትግሬት በትግሬነቱ የቆመ ወጥቶ አንተ ኦሮሞ እንዲነ ብሎ ሲሳደብ አላየውም ማንነታቸውን የሚያውቁ ምንነታቸውን የማያውቁ የሚኒሊክ ሳፋሪዎች በዛ አገር ውስጥ እንደ ምንድነው እንደንትን የተዘሩ እንደ ቅማል የተዘሩ እነሱ ናቸው ፈርስቶፋ በዛ አገር ውስጥ ሲዳማ ችግር አለው ሲዳማ ሚኒሊክ በድሎኛል ብሎ ነው ያወራ ያለው ኢትዮጵያ እኔ ምስራቅ በኦሮምነቴ ሚኒሊክ በድሎኛል ይያልኩ ነው ጉራጌም እንደዛ ነው ሁሉም ብሔር ብትጠይቀው በድሎኛል ይያለ የሚኒሊክ ሰፋሪዎች ግን ዛሬ እናንተኛን የምንሉ ዘረኛ አይደለንም በዘረኝነት አናምንም በምን አናምንም በዚህ አናምንም ግን ተደብቃችሁ ጽዋ ትሄዳላችሁ ያማረነት ጽዋ ሲመጣ እየሮጣችሁ ትሄዳላችሁ የኢትዮጵያዊነት ግደል ከሌን ሲባል ሂዳችሁ ጋላ ግደል ምን ግደል ይያላችሁ ስም ያወጣችሁ ጽዋ ተቀመጣላችሁ ስለዚህ ውሸታሞች ናችሁ እናንተ ናችሁ አገር አጥፊዎች ራሳችሁን ማታቁ ምንነታችሁን ማታቁ እኔ በባንዲራይ ኮርቼ ነው ምኖረው እርሜ ለባንዲራይ I bless to this I believe in that as well መብቴ አይነካ ነው ነዚህ ቁጭ ብዬ የምለፈልፈው የኦሮሞ ልጅ መብት አይነካ ነው የኔ መብት አይነካ ነው ካሲካም ሲገሽራ ስለዚህ እዚህ ውጭ ሀገር የተቀመጥኩት እኔ መብቴ አልተነካም እዚህ ሀገር ውስጥ የዚህ ሀገር መንግስት ደግሞ የማንንም ሰው ይደቁል እንኳን ዛሬ ይቅርና በዱሮ ዘመን እስሌፍ ብሎ ጥቁሩ ከውጭ ሀገር ያመጡት ሰዓት ራሱ ጡት ሲቆርጡ አላየንም ብቻ ነው ጡት የተቆረጠው ምንድነው እናንተ ቋል ተቆረጠም ይያላችሁ ነው እናንተ ዛሬ አብይ ላይ የምታድሙበት ነገር ምንድነው አብይ ኦሮሞ ስለሆነ ነው አብይ ኦሮሞ ስለሆነ ኦነግ ነው ብላችሁ እየወሰዳችሁ ነው የማህይምነታችሁ ደግሞ ቤተለም ምስራቅ ይቅርታ good morning ተረጋጊ አናደድም እኮ አትናደድላቸው እነሱ ድሮም እንደዚህ ማናደድ ነው የሚፈልጉት እናንተ መሆን ያለበት ብሔረሰቦችን ይዛችሁ ጠንክራችሁ በሁሉም ቦታ ላይ መገኘት በነገራችን ላይ እኔ ካደሬና ከሶማሌ ብሔረሰብ ነው ተፈጠርኩት እና አዲስ አበባ ውስጥ ነው ተወልጄ ያደግኩት ይሄ የሚኒሊክ ሐውልት ያለበት እንዲው ያፍርሰውና እዛ አካባቢ ነው ያደግኩት እና አሁን ያው ምኖረው ኢሮፕ ውስጥ ነው ነገር ግን አሁን እኔ ዋና ነገር ምለው ከነሱ ጋር መሰዳደቡ ወይ መነጋገሩ ሳይሆን ያቁታል ኦሬዲ እነሱ ሁሉንም እንደበደሉ ያውቃሉ አሁንም ያንን ነገር መመለስ ነው የሚፈልጉት ምኞት ነው ግን አይሳካም የትኛውም ብሔረሰብ የትኛውም ከነሱ ጋር የሚወግን የለም የትኛውም የድሮውን የሚፈልግ የለም አደሬዎችኛ ተጨፍጭፈናል ሶማሊያውም ቢሆን ወላ በሃይማኖትም ወላ በሌላ መንገድ ቢሆን ማለት ነው ይሄ ማይንትን ማይል ሐቅ ነው ግን አሁን እኔ መሰራት አለበት በደንብ ኦሮሞዎች በየማስበው ሁሉ ጊዜ ማለት ነው
አዲስ አበባ ላይ በጣም መስራት አለበት። አዲስ አበባ ውስጥ ብዙ ብሔር ብሔረሰቦች አማራን የማይፈልግ እኔ ነገርኩሽ ከሁለት ብሔረሰብ ነው የተፈጠርኩት። ነገር ግን ቤት ውስጥ በሚወራው በአደረኛውም ሶማሌኛውንም ኦሮሞኛውንም እናቴ ቤተሰቦቼ ይችላሉ። ለምን ሐረር ውስጥ ነው የሚወዱ። ነገር ግን ወደች ከሌላ ሰው ጋር ኮኔክሽን ስናደርግ ያው አማርኛ ነው አብዛኛውን ነገራችን አማርኛ ነው። ይሄ ነገር ለምን በፊት ጫና ስላሳደሩብን ነው አይደለም። ብዙ ኦሮሞዎች ጨፈለቁ በቃ በአማርኛ ስላደጉ። እኔ እንዲያውም በነገራችን ላይ ጸጋዬ አራርሳ በጣም የማደንቀው ሰው ነው። ለምን ኢትዮጵያ ውስጥ ኖሮ በኦሮሞነቱ የሚያደርጋቸው ነገሮች እሱ የሚናገረው አንድ ጠብ ያለ ነገር የለም። እኔ አሁን 30 ዓመት ነገር ግን በዛ ተወልጄ ያደግኩት እዛው ፒያሳ አካባቢ ማለት ነው። እዛ መሀል ላይ ያየሁት የኖርኩት ሁሉ ነገር ማለት ነው ሁሉ ጊዜ ጭቆና ነው። በፊት ለፊት ባይመጣም በነገሮች ላይ ከልጅነትሽ ራሱ ስትጫወች ስታድጊ የአማራ ልጆች ማለት ነው ጫና ኦሮሞ ላይ ያ ሁሉ በደለኛ ኦሮሞ ሆኛ አይደለም ግን እውነት ነው። እውነትም እዚህ ጋር ማንም ሙስሊም ሆነ ክርስቲያን በእውነተኛ ነገር ፈጣሪውን የሚያመልክ ከሆነ ማለት ነው ይሄ ጫና እንዳለበት ኦሮሞ ማንም ሰው መካድ የለበት። ማንም ሰው ቢያንስ መካስ ነው። አብይ አህመድ ደግሞ ሁሉንም እኩል አድርጎ ነው ያዘው ነው አይደለም። ሁሉንም እኩል አድርጎ እስኪያዘ ድረስ ሁሉም ሰው ከጎኑ መቆም አለበት። እዚህ ጋር ኦነግ ነው። እኔ በነገራችን ላይ ኦነግን በፊት ምስለው እዛ አማራዎችን ይሁን አይ ዶንት ኖ የሚሳልልን አዲስ አበባ ላይ ማለት ነው እንደ መጥፎ እንደ ገዳይ ምናምን ነው እኔ ማስበው። ነገር ግን አሁን ማስበው አይመሮዬ በራሴ መንገድ የቀየርኩት በመንድነው አንድ ኦነግ ማለት ነው ለራሱ ለብሔሩ ለተጨቆነው ማለት ነው ራሱን መስዋዕት ያደረገ ሰው ነው ብዬ ነው ማስበው። እዛ ውስጥ ያለውን ታጋይ የበላይ ሆነ ሰው ገለው ሊሆን ይችላል። ኦኬ የትኛውም መንግስት ሰው ይገድላል። የትኛውም እስካሁን ያየ ነው ማለት ነው። ስለዚህ ኦነግ ገደለ ኦነግ እንደዚህ ነገር ማንም ይገላል። አማራ ሲገል ነበር፣ ትግሬ ሲገል ነበር፣ ሁሉም ማለት ነው። ስለዚህ አሁን የሚያስማማን ያለው መንግስት ኦሮሞን ተቀበል በጣም የሚገርም ይሄ ኦሮሞ ኦነግ ስልጣን አለ ኦነግ ነው እየታገለ ነው ያለው ቢዝም ራሱ ማለት ነው። እዚህ ጋር ብቻ ማንም ሰው ኦነግን መርጦ ስልጣን ላይ ካስቀመጠው አብይ በስነ ስርዓት ከወረደ ራሱ መያዝ አለበት ብዬ ነው ማስበው። ለምን እድሜውን ልጆችን ሁሉ ገብሮ ነው የመጣው። ለራሱ እኮ ብሎ እኮ አይደለም ይሄ ሰው የኦነግ መሪም ሆነ ኦነግ ራሱ የተመሰረተው እኮ ለራሳቸው ብሎ አይደለም ለኦሮሞ ነፃነት ብለው ነው። አማራም እንደዚሁ ለራሳቸው ብለው ነው። እኛ አደሬዎች ለብቻችን ነበር ድሮ ስንኖር የነበረው። ሌላውን ብሔረሰብ እንደዛ በግድ እኮ ነው ጨፍልቆ ኢትዮጵያ የምትባለው ነገር የተመሰረተችው። በነገራችን የአዲስ አበባ ልጅ ሆኜ አንተ በህይወት ዘመኔ ማለት ነው ባንዲራውን ነክቼውም አይቼውም አላውቅም እኔ በእንትን በቴሌቪዥን ካልሆነ በስተቀር። ያ ምንን ነው የሚያመለክተው እንደማንፈልገው ማለት ነው። ባንዲራ አረንጓዴ ቢጫ ቀይ የተባለችው ነገር ራሱ መቀየር ከለሩ እንዳለበት ነው እንደኔ አስተሳሰብ ማለት ነው። አላውቅም የሌላው አርማ ምናምን የሚባለው ገለመለ ራሱ አይመቸኝም። ከለር መቀየር አለበት ብዬ ነው ማምነው። ጽምት ይወጣ። ለምን ነገሮች ሰው እንደ አገር መቀጠል ካለበት ሁሉም በይቅርታ እነዚህ አጼዎች ገደሉ ሰው አው ገደሉ፣ ኢህአዴጎች ገደሉ ሰው አው ገደሉ፣ ኦነግ ገደለ ሰው ኦኬ ገደለ እንበል። ሁሉም ያው ናቸው አይደል? አሁን ይቅርታ እስከተባለ ድረስ ሁሉም አንድ ላይ ነው መቅረብ ያለበት። አይ የኛ ሚኒሊክ ጥሩ ነው ጀግና ነው ለምንድነው የገደለው ስለዚህ የኦነግ እንደዚህ ነው የገደለው ኖ ይሄ መሆን የለበትም። ሁሉም እኩል በቃ በእኩልነት ገብተዋል ሁሉም። እኔ ያው ማለት ትንሽ ችግር እየፈጠረ ያለው ምለው ኦነግም ነው ይያላስም ቲቪኤስ ነው ይያስፈኩ አይደለም። ግንቦት 7 እና አንድ አቤ ተባለው አክራሪ በስር የሚሰራቸው ነገሮች ያለ ይመስለኛል። ስለዚህ እናንተ አሁን ኦሬዲ ኦሮሚያ ክልል ከስፋትም ሌላውም ክልል ይመስለኛል አሁን በኢትዮጵያነቱ ማንም ሰው ማለት በአንድ ሀገር መኖርነቱ ማንም የሚደራደር አይደለም። ነገር ግን አሁን ሁኔታው በብሔር ስለተከፋፈለ እርግጠኛ ነኝ በአማራ አይዲዮሎጂ ማንም የሚሄድ የለም። ቀጥታ ወይ በአብይ እኔ እንደራሴ ብትጠይቂኝ ማለት ነው ኢህአዴግን መምረጥ ፈልጋለሁ ወይ መሀል ላይ ነው ያለው ብዬም ስለማስብ ማለት ነው። ግን ኢህአዴግን መምረጥ ካልፈለኩኝ ማንን ነው የምመርጠው? እዚህ ጋር ኦዴፓ ነው ኦሮሞ ነው በፍጹም እኔ በፍጹም ሞታለሁ እንጂ እንደገና መልሶ አማራ ግዛት ላይ እንዲቀመጥ ወይ የሆነ ነገር ስልጣን ተሰጥቶት እንዲቀመጥ አልፈልግም። በፍጹም ብሞት ይቀለኛል እኔም ሆነ ቤተሰቦቼ ማለት ነው። ያ ስለሽ ግን አማራ እንዲያው እኔ በዘሬ በሩቅ ዘመን አለኝ
ግን እነሱ ራሳቸው አማራነታቸውን አይፈልጉም። አማራ ነክ ተብሎ በግድ እኮ እየጨፈለቁ ነው ያሉት። ድንገርሽ በቅርብ ማቀው ዘመዶች አሉ ያራት ግን በግድ እየጨፈለቁ ነው ያሉት። እንዲያውም ከቻላችሁ ለሌላም ሰው መጮህ ድምጽ መሆን ቻሉ ማለት ብዙ ነገሮች ኦሮሞ ጋር መቅረብ የሚፈልግ ብዙ ሰው አለ። ገባሽ? ብዙ አይዲዮሎጂ አሁንም መቻል ማለት አዲስ አበባ ላይ በጣም መሰራት ያለበት ነገር ከታች ከቀበሌ ጀምሮ ማለት ነው። አሁን በቀደም ሀሮምሳ የተባለው እንትን በጣም ተመቸኝ። ልጅቷን በጣም በቃ እኔ ምን ብዬ ልንገርሽ፣ በዚህ ሰዓት እኔ ኢትዮጵያ ውስጥ ብሆን ኖሮ አንደኛዋ እዛ ቦታ የምገኝ ነኝ፣ ኦሮሞ ባልሆነም ማለት ነው። ስለዚህ ይሄ ነገር በጣም በሰፊው ታች ድረስ ወርዶ በደንብ መሰራት ያለበት። አሁን ጠላቶች ብዬ ነው የምመድባቸው እነዚህ የሚኒሊክ ሰፋሪዎች። እኔ ከጠላት ሙሉ አማራውን ለመጨፍለቅ አልፈልግም። ለምን ሀሳቡ የሌላቸው ሰዎች እንዳሉ ስለማቅ ማለት ነው። ነገር ግን ሚኒሊክ ሰፋሪዎች ሚኒሊክ እያሉ የሚሉት እነሱ አሁን ምንድነው እያደረጉ ያሉት? በኢትዮጵያ ሽፋን ብዙ አካውንቶች ተከፍተዋል፣ ብዙ አክቲቪስቶችም ተከፍተዋል ስለ አማራ እንትን የሚሉ በሚኒሊክ ሽፋን አዲስ አበባ ውስጥ ያለውን ወጣት መቆጣጠር ነው የሚፈልጉት። አሁን እናንተ ብዙ መስራት ያለባችሁ አዳዲስ እንደዚህ አክቲቪስቶች መምጣት ካለባቸው የአዲስ አበባም ልጆች ይሁኑ ማምጣት ግድ ይላቸዋል። ለምን የእናንተ ፊት አሁን ብዙዎቹ ስለለመዱት ኦሮሞ ናቸው ጽንፈኛ ናቸው ሊል ይችላል። ስለዚህ በሌላ ስትራቴጂ ማለት ነው አዲስ አክቲቪስቶች ጥሩ ተናጋሪዎች ማምጣት። አሁን ጂጂ ላይ እንደዚህ የዘመቱበት በጣም ጂጂ አዲስ አበባ ልጅ ስለሆነች ማለት ነው አነጋገሯን ያስታውቃል። በደንብ ልባቸውን ስለምትኮረኩራቸው እንደዚህ የተረባረቡባት። እሷንም ቢሆን እኛ የማዳን እንትን አለብን። የእሷን ኢንቪቴሽን ራሱ እኔ እንትኑ ላይ ማለት ነው የራሷ የለቀቀችው ላይ ሞልቼላታለሁ ሙሉ ያለችው እዛ ላይ ኦሮሞዎችም ሆነ ላዘሮችም እንትን ማለት አለባቸው መረባረብ። እነሱ አሁን ምንድነው የሚፈልጉት? አማርኛ ተናጋሪ በደንብ ተናጋሪ አፍ ያላቸውን ማዘጋት ነው አላማቸው። እዚህ ማር እንደተጠቀመው ስትራቴጂ ለመጠቀም ነው የሚፈልጉት። ስለዚህ እኛ ገና ለገና አሁን ማለት ነው ኦሮሞ አብይ ቦታ ይዟል እንደዚህ ብሎ መዘናጋት የለብንም። ልክ ቤተ መንግስት ድረስ እንደዚህ አይነት ነገር ጨዋታ እንደጨመሩት ሁሉ እዚህም አክቲቪስት ላይ በጣም ሶሻል ሚዲያ ላይ በጣም ነገሮችን ጨምረዋል። ገባሽ? እኔ በደም 24 ሰዓት ነው የምከታተለው በየትኛውም ዙሪያ ያለውን አክቲቪስቶች ማለት ነው የምሰማው። ስለዚህ እነሱ በጎን እያደራጁ ነው። አማራ ደም ያለበት በትንሹ ራሱ አልተውም እያደራጁ ነው ያሉት። ስለዚህ ኦሮሞ የተለያየ ዜጋ ለምሳሌ ጉራጌ በደንብ አለ አዲስ አበባ ላይ። ስለዚህ ስልጤም አለ። ኦሮሞ ብቻ አይደለም በቂ ማደራጀት ያለባቸው። እኔ አሁን ኦሮሞ አይደለም ግን እንደኛም አይነቶቹ ፍላጎት ከናንተ ጋር ያለ በተለያየ ጥቅም ለምሳሌ የኛ እንደዚህ ነገር የሚያስፈልገን ተነጋግሮ መወያየት ከኦሮሞ ልጆች ጋር ያስፈልጋል። እነሱም የችን ሲስተም ተጠቅመው ነው የያዙት ይሄን ነገር። ገባሽ? አማራ ቢለቀም እኔ እርግጠኛ ነኝ የውሸት ነው እንጂ አዲስ አበባ ውስጥ ቦታ አላቸው የሚባለው ብዙ ህዝብ አለ። ውሸት ነው፣ እመኚኝ ውሸት ነው። ስለዚህ ይሄ ነገር ላይ በደንብ እንዲሰራበት እናንተ ትልቅ አክቲቪስቶች የቆያችሁ በደንብ መነጋገር ይኖርባችኋል። ይሄ ነገር ላይ በደንብ መስራት አለባችሁ። ብዙ ፎሎ ያላችሁ ሰዎች ማለት ነው። በውስጥ መስመር ተነጋግራችሁ ይሁን አላውቅም፣ እዚህ ላይ በጣም ስሩበት። ዋናው ነገር ይሄ ነው። ሴንተሩ ላይ እናንተም ሰው መኖር አለባችሁ፣ ደህና ልጆች መኖር አለበት። አሁን የተደረገ ያለው ይሄ ሮምሳ የተባለው እንትን በጣም ጥሩ ነገር ነው፣ ግን በቂ አይደለም። በቂ የማይሆንበት ምክንያት የኦሮሞ ተወላጅ ብቻ ስለሆነ ማለት ነው። ሌሎችንም ሰብሰብ አድርጉ። እነሱ አሁን አማራ ተወላጅ ካሉ እርግጠኛ ነኝ 1 ሚሊዮን እንኳን አይመጣላቸውም። ስለዚህ በኢትዮጵያ ሽፋን የኢትዮጵያ ምንድነው በኢትዮጵያዊነት የሚያምን የአዲስ አበባ ልጅ ነው የሚሉት እንጂ እንደዚህ የኦሮሞ ተወላጆች አዲስ አበባ ያለ አይደለም የሚሉት። ልክ እንደናንተ አሁን ለምሳሌ የአማራ ተወላጆች አዲስ አበባ ያለ ብል አይሉ። በኢትዮጵያ ሽፋንና በአዲስ አበባ ሽፋን ብዙ ሰው ለማግኘት ነው የሚሞክሩት። እችንም ነገር ማሰብ ይጠበቅብናል። ገባሽ? አሁን አብይ የሚሰጠው ሌክቸር ወይ የሆነ ነገር እሱን ብቻ ይሳስር በሱ ላይ ነገሮች ነው ሜን የሆኑ ነገሮች እሱን መርሳት አለበት። ታስር ነው የማይሆን ነገር ሲያደርጉ የሚውሉት ማለት ነው። አሁን ኢትዮጵያንነትን የሚጠላ ሰው የለም፣ ዩኒቲነትን የሚጠላ ሰው የለም። እነኚህ ሰዎች ግን ረጅም አመት ነው ሰው ሲያታልሉ የከረሙት። ለረጅም አመት 27 አመት ሙሉ
ወያኔ እዚህ ሀገር ውስጥ ከገባ እነ ተማኝ ማየነ እኮ ነግዷል ከስንት አሪች በጣም ሀብታም የሆኑ ናቸው እነሱ አላቸው ነገር የለም ለህዝቡ ግን ምንም ያረጋው ልንገርሽ አንድ ነገር ሲዳማ ሳይቀር ኦሮሞ ሳይቀር ጉራጌ ሳይቀር በኢትዮጵያ ስም ነግዷል ብዙ ገንዘብ ተሰጥቷል ብዙ ወጪ ወጥቶላቸዋል ለነዚህ ሰዎች ብዙ ግን ዛሬ አሁንም እያሳየሁ ላይ መሰለሽ በአሁንም የኢትዮጵያ ሽፋን እስካለ ድረስ ለምሳሌ ሰው በብሔር መደራጀት ካለበት ልክ እንደ ኦሮሞ አሁን አብን መጥቷል ኦኬ ጥሩ ነው ሽፋን አይኑር እኮ ያልኩ ነው ያለው ሽፋን ካለ ግን ማለት ነው በኢትዮጵያ ስም አርግተው ከላይ ማለት ነው ከውስጥ ግን አማራነት ነው እኔ በእርግጠኛነት ነው ምነግርሽ አሁን እኔ ቤተሰቦቼ ጋር መሃል ፒያሳ እየደወልኩ እናቴን ቤተሰቦቼን አናግራለሁ የዛኔ ረብሻው ጊዜ ራሱ ቅርብ ነበረ ይሄ እንትኑ የፍላግ ረብሻው ጊዜ ማለት ነው እና ስትነግረኝ ብዙ ነገሮችን እናቴም ሆነ እህቶቼ ሲነግሩኝ ያለው ነገር እዛ አዲስ አበባ ውስጥ ማለት ነው በአዲስ አበባ ኔት ሽፋን ገና አዲስ አበባ ይወሰድብናል አይነት ሽፋን የሚሰራው ውስጥ ለውስጥ የሌባ ስራ ነው ወይ አማራ ብሎ ቢደራጁ አንድ ነገር ነው እሱ ያዋጣል ሁሉም እንደዛ በብሔሩ ይደራጃል ነገር ግን ብዙ ጉራጌ ብዙ ብሔረሰቦች ስላሉ በአማራ ሽፋን አያዋጣምና ሌላ ስትራቴጂ በእንትን ኢትዮጵያዊነት አዲስ አበባነት በሚል ማለት ነው እቺ ነገር በደንብ እናንተ መስራት አለባችሁ ወላሂ ነው ምልሽ በደንብ መስራት አለባችሁ ብዬ ነው ማስበው ለምን በዚህ ሽፋን ብዙ ሰው ካገኙ የሆነ ጉልበት ትንሽም ቢሆን መሰብሰቢያ ይሆናቸዋል ስለዚህ ይሄን ነገር ጉልበት እንዳይሰበሰብ እንክትክታቸውን አውጥቶ መሰባበር ነው በእኛው ማለት ነው ምንም አይነት የለባችሁ ምንም ገባሽ ያ እንዲሰራበት በጣም ነው የምፈልገው እንደገና በተረፈ ጥሩ ነው የምታቀርቢው ነገር ይመቸኛል እውነት ለራስሽ ማለት ጠንካራ ሆናችሁ እንትን ማለታችሁ እና የጂጂንም በነገራችን ላይ ስለ ሐረሩ ውሃ ማጣት ምናምን አንዳንድ ነገሮችንም ድጋፍ እንደዚህ በመናገር ብታደርጉ ደስ ይለኛል አንዳንድ ቦታ ላይ ችግር ስላለ ማለት ነው የመንግስት ድምጽ እናንተንም ይሰማል ሶሻል ሚዲያ ስለሆነ እዚች ላይ ቢሰራ ደስ ይለኛል እና በተረፈ ጠንክሩ በደንብ መስራት አለበት እላለሁ ሌላ የምትጠይቂኝ ነገር ካለ ልመልስልሽና ወይ ልጣል ለሌላ ሰው ድርሽ ምን ውሃ ላይ ስሩበት ነው ያልሽው ሐረር ላይ ውሃ ችግር በጣም አለ እና እዛ ላይ ድምጻችሁን ብታሰሙ አንዳንድ ነገር ደስ ይለኛል ለሐረር ህዝብ ማለት ነው ውሃ ችግር አለባቸው ኦኬ አላወኩም ባለፈው ነበርኩኝ ግን እንደዚህ ያልሰማው ማንንም የነገረኝ የለም ሐረር ሄጄ ነበር በጣም የውሃ ችግር አለ በጣም የውሃ ችግር አለ እዛ ላይ መንግስት እንዲው ትኩረት ቢሰጣቸው በጣም ደስ ይለኛል ማለት የሐረር ህዝብ በጣም እንተኛል በነገራችን ላይ ደግሞ እሱም ትዛለኝ ድሬዳዋ ላይ ማለት ነው አሁን ግንቦት 7 ምን እየጀመረ ነው አንዳንድ ኢንፎርሜሽን አለኝ እዛም ዘመዶች ስላሉኝ ማለት ነው ይሄ በፎቶም አይቻለው ሰሞኑን ፌስቡክ ላይ እንተለቆ ቲሸርት ምናምን አሳትሞ 40 60 ምናምን የሚባለው ነገር ላይ ተቃውሞ እኩልነት ምናምን የሚሉት ነገር አለ ስለዚህ ይሄ ዳርዳር ያሉ የሌለ ነገር ሊያፈራርሱ የነበረውን ነገር ሊያፈራርሱ በቃ የአማራ በላይነት የትም ቦታ ላይ ማድረግ ነው የሚፈልጉት የራሳቸው ክልላቸው ላይ እንደፈለጉ መሆን ይችላል የሰው ክልል ላይ ግን አሁን ለምሳሌ ሐረር ላይ ማለት ነው ድብን አማራ ብቻ ሞልቶታል ምን ብዬ ልንገርሽ አማራ ድብን ብሎ ነው የሞላው ስለዚህ እዛ ላይ መሰራት አለበት አንድ ድሬዳዋ ላይ መሰራት አለበት አማራ ስላለ የአማራ ክልል ነው ወይንም ደግሞ አማራ የበላይነት እዛ ቦታ ላይ መቀመጥ አለበት ብዬ አላምንም በራሴ ማለት ነው ስለማላምን እዛ ላይ መሰራት አለበት አዲስ አበባ ነገር ላይ መሰራት አለበት ያሳችን ያስባለው ኢንፎርሜሽን ሰጠየክሽን አዲስ አበባ ብቻ ናት ብዬ ነው ማስበው መሬቷ ግን ሁሉም ሰው መጠቀም እና መኖር አለበት ብዬ አምናለሁ በራሴ ማለት ነው ያ ማለት ኦሮሞ ያ አዲስ አበባ በኦሮሞ ስም ተመዘገበ ያ ማለት አሁን የሚኖረው ህዝብ ይወጣል ማለት አይደለም ሰውን በደንብ እንትኑ እንዲገባው የማድረግ ነገር ቢሰራበት ደስ ይለኛል አሁን ለገና ሰውን የሚያስፈራሩት ኦሮሞ በቃ አዲስ አበባ ሊወስዳት ነው ስለዚህ እንደዚህ ጥቅም ምናምን ሊያገኝባት ነው በቃ እናንተ ተገፍታችኋል ምናምን ይሄ ከተባለ ጉራጌውም ስልጤውም ሁሉም ገባሽ ከሌላ ክልል መጥቶ ነው እየሰራ ያለው ስለዚህ ማንም ሰው ጥቅምን የማይጠላ ሰው የለም
ለጥቅም እስከመጣ ድረስ ስለዚህ በዚህ ሲስተማቲክ ሊሰሩበት ስለሚፈልጉ ብቻ አዲስ አበባ ላይ በጣም መጠንከር ይሄን አዲስ አበባ ላይ እናንተ ጠነከራችሁ ማለት ለአብይም ትልቅ ስራ ሰራችሁለት ማለት ብዬ ነው ማስበው በራሴ ማለት ነው ሌላ ነገር ቀላል ነው ግን አዲስ አበባ ላይ በደንብ መስራት አለባችሁ ወላሂ አዲስ አበባ ላይ እናንተ ይሄንን ያለውን ነገር በሁሉ ነገር ከጨረሳችሁ ማለት ነው በመደራጀት ይሁን በሌላም ብሔሮችን ማሳተፋችሁ ምናምን ሐሳብ እንደዚህ ልክ ሶሻል ሚዲያ ላይ እንዳለው አክቲቪቲ መሬት ላይ የሚወረደ ነገር ካለ በእርግጠኛነት አይደለም አማራ ማንም ምንም አያመጣም ስለዚህ አሁን ብዙ ብሔረሰቦች ትግሬን ጨምሮ ራሱ አብይን ከመደገፍ ያለ ሰዓት ላይ ያለው ምንም የሚመጣ ነገር ስለዚህ እዛ ላይ በጣም አዲስ አበባ ላይ እንደሰሩ ትኩረት ማድረግ ነው እኔ ዋናው ማሳምርበት ማለት ነው እዛ ቦታ ላይ ከተሰራበት ምንም እንኳን መፈንቅለ መንግስት አይደለም እንኳን መንጫጫት የባለፈው ያየሽው ቢሰራበት ኖሮ ምንም ሰላማዊ ሰልፍ እንኳን ሲባል ማንም አይወጣም ትንሽ የተወሰነ ሰው የሚኒሊክ ሰፋሪ ነው የሚወጣው ስለዚህ እዛ ላይ መሰራት እኔ እንደዛ ነው ማስበው እንደኔ አሁን ብዙዎች ያልገባቸው ሰዎች አሉ አዲስ አበባ ኦሮሞ ሊወስደው ነው እንደዚህ ከለግለ የሚባለው ነገር ያልገባቸው ሰዎች ስለሚኖሩ እዛ ላይ ስሩ ነው ማለት በቃ ለሌላ ሰው እንድል ስጪ አመሰግናለሁ በርቺ ለማንኛውም ጎበዝ በጣም አንቺም አይዞሽ በቻልሽበት ለህዝቦችሽ እንድትሰሪ ከኛ ጎንም እንድትቆሚ እኛም ካንቺ ጎን እንቆማለን በጣም አመሰግናለሁ እህቴ እሺ እናቴ በጣም አመሰግናለሁ እግዚአብሔር ከድሬኒቲ ቅድም ወጥተሽ ገባሽ ላንቺም ሰጥሻለሁ ወይ ሄሎ አብዲ ነጋማ ይሰማል አብዲ ዑመር ቅድም ጥያቄ አለኝ ብለሽ ወጣሽ ከድር ካሜራን ከጭፋዳ ክፈት ካሜራህን ኦኬ በጣም ደስ የሚለው ነገር ስለ አዲስ አበባ ነገር ሲነሳ ሁሉ ጊዜ አማራና ኦሮሞ ብቻ ነው የሚመስለው ሌላውን ብሔረሰብ አሉ ሌሎቹም ብሔረሰብ በጣም ደስ የሚለው ነገር ያ አገርና ያ መሬት የኦሮሞ እንደሆነና መብት እንዳላቸው እንደማንኛውም ሰው ለመኖር ማንንም ወደ ኋላ እንደማይከለክላቸው ያቃሉ ሌሎቹ ብሔር ማለት ነው አሁን እንደ እህቴ እንደተናገረች የሚኒሊክ ሰፋሪ ግን ከት ቦታ መጥቶ ምንም ነገር ግንኙነት የሌላቸው በኦሮምነት በምንም ነገር we don't even አሁን ከሲዳማ ከሀደሬ ከሌላው ጋር at least we have some in common በንግግርም በካልቸርም በቤትነት በብዙ ነገር common ነገር አለን ግን ከሌሎቹ እነኚህ ሚኒሊክ ሰፋሪዎች አንደኛ ነገር አቁስሎናል ብዙ ክፉ ነገር ሰርተውብናል እኛን ለማውደም ወደ ኋላ ያላሉ ሰዎች ናቸው እና ምንም የሚያገናኘን ነገር የለም ስለዚህ ሌሎቹ አያችሁ ይሄ ቦታ የኦሮሞ ነው ግን መኖር ይችላል እንዳንዱ ኦሮሞ ብሎ በትክክል ይገምታሉ ማለት ነው ሌሎቹ ደግሞ እኛ መብታለን እናንተ መውደም አለባችሁ ይሄ ነው እኛንና እናንተን የሚያጣላ ይሄ ነው ኢትዮጵያን ዛሬ እንዳታድግ ያደረገው ምንም እንዳታድግ የትም ቦታ እንዳትደርስ የሚያደርገው ትልቁ ዋና ነገር ይሄ ነው የጥንት የነበረውን እናንተ ልታመጡ እኛ ደግሞ የጥንት የነበረውን አናመጣም አገሪቷን ለማደራጀት የሚቆም ሰው የለም ሃይ ቴዲ ሰላም ሄሎ ቴዲ እና ያ ነው ትልቅ ነገር ይሄን ሀገር እውነት ራሴን ወዳለው ወይ ህዝቤን ወዳለው ወይ ይሄን ሀገር ወዳለው ወይ ካል ምንድነው
የተቸገረውንም የተጨቆነው ማንም ሰው ይሁን እኔ ኦሮሞ ብቻ አይደለም የምለው ግን ሁሉ ጊዜ የምጮው ለኦሮሞ ነው የኦሮሞ በደል የበለጠ ስለማቅ ማለት ነው ያ ማለት ደግሞ ሰልፊሽ ማድረግ አይደለም ለኦሮሞ መጮው አለብኝ የራሴን ቤት ካጸዳው በኋላ ነው የሌላውን ማጸዳ የሚልበት ነገር ነው ማምነው ምሰራው ድሮ ኢትዮጵያ አንድነት መብታችን ሁሉ ይጠበቅ ስል ብዙዎቻችሁ ዘመቻ ስላረጋችሁ ኦሮሞነቴን ስታቁ እንደ ዛሬ ማለት ነው by the way ከጀርመኖችም አልተማርም አሁንም መልሳችሁ መጣችሁ ስለዚህ ሀገር አንዋኗር ወይ ስለ አረብ ሀገር ወይ ስለ ሌላ ሀገር ኤግዛምፕል እየሰጣችሁ ምታመጡት አለ እንደ ቅድመታችን አንቺ አሁን ሌላ ሀገር እየኖርሽ ልጆችሽ እየኖሩ ምን አለች እኔ የምኖርበት ሀገር by the way በጣም ዲሞክራሲ ያለበት ሀገር ነው መብት የሚከበርበት ሀገር ነው በጣም ከሚገባ በላይ ከሀገር የበለጠ መብት እዚህ ሀገር የሚከበር ማለት ነው ይሁን እንጂ አንድ ነገር መናገር ፈልጋለሁ ጀዋር መሐመድ በኢትዮጵያ አንድነት ሲያምን ነበር አብዲ ሰላም ምስራቄ ሰላም እንዴት ነሽ እንኳን በሰላም መጣ እንኳን ደህና ቆያችሁኝ ሰላም ነው ሰላም ኖሪ ሰላም ብያለሁ እንዴት ነሽ ደህና እግዚአብሔር ይመስገን አሳብ ያው እኔ እንኳን ፖለቲካ ለማውራት አይደለም እሺ ትንሽ ያው ሁላችንም በየቤቱ እንትን የሌለበት የለምና ስለ አንድነት የሆነ ነገር ቢሰበክ በጣም ደስ ይላል ምስራቄ ይሰማሽ ነው እየሰማው ነው አንድነት ስትል የምን አንድነት የሆነ በቃ በሌሎቻን ሌላውን ብሔር አስተካክል ካሜራን እሺ እንዴ በጣም ታማል ፊትን በደንብ አሳየኝ እንጂ አትደበቅ አሁንም ዝቅ አድርገው ትንሽ ካሜራው ዝቅ እሺ አሁን ይቻላል አሁን ይሰማል መቼም እና አዲስ አበባ አሁን ስለ አዲስ አበባ ነው ያወራሽ ያለሽው ስለ ጀነራል በተለይ ስለ ኢትዮጵያ ዩኒቲ የሚያጠፉትን ጥፋትና ስለ ግንቦት ሰባት አሁን ተደራጅቶ መፈንቅለ መንግስት እናደርጋለን ባሉት ቡራዩ ላይ በተደረገው የኦሮሞ ህዝብ ኦሮሞ ብቻ ስለሆነ በድንጋይ ያጨፈጨፉት አሁን ደግሞ አብይን ኦነግ ነው ብሎ አብይ ላይ ዘመቻ የከፈቱት ማለት ነው እነኝን ይሄንን የሚያረጉት የሚኒሊክ ሰፋሪና በኢትዮጵያ አንድነትና ግንቦት ሰባቶች ናቸው ይሄን ሁሉ ጥፋት ያመጡ ያሉት ለምን ካልክ እነሱ ወደ ሀገር ሲገቡ ማንንም ሰው የተናገረ ሰው የለም ማንንም ሰው ያ ማለት እነሱ ሀገር ቤት ሲገቡ የኦሮሞ ህዝብ ወይ የሲዳማ ልጅ ወይ ሌላው ተደስቶ አይደለም ግን እነኚህ ሰዎች ከሀገር ወጥቷል አብይ ማለት እኮ እኔ አሁን የአብይን ፖለቲክ ሁሉ ነገር አይደለም የምወደው እውነት ለመናገር ኢህአዴግ እኔ ጠላቴ ነው አልወድም ኢህአዴግ ሰማ ይሄ መጀመሪያ ሲመጣም ወጥቼ ተቃወምኩት እኔ ነኝ ግን አሁን ምን አለ ይሄ ልጅ የሚችለውን ያን ዱሮ ያላየነው ኢትዮጵያ የምትባል አገር ሆነ ነገር በዚች ሀገር ላይ ያሳየ ነው እኔና አንተ ያላየነው ቅድማቶቻችን ያላዩት ለምን ካልክ for example ዱሮ አንተ በመንግስት ላይ ክፉ ነገር የምታስብ ከሆነ ትረሸናለህ ሰማ በትክ ባለፈው ጊዜ በሴፕቴምበር 14 ማለት ነው ሴፕቴምበር 14 ወይ ሴፕቴምበር 16 ማለት ነው በግንቦት ሰባት የተደራጁ ድርጅቶች 4 ኪሎ ስብሰባ እንትን ሄዷል ምንድነው ዱርዮች ማለት ነው የተደራጁ ወጣቶች ድንጋይ ይዞ ብትር ይዞ እስከ 4 ኪሎ ነው ሄዱት ሰላማዊ ሰልፍ ለመውጣት ጠበንጃ ይዞ ነው ሄዱት ቦምብ ይዞ ነው ሄዱት በማን ላይ ለመተኮስ አብይ ላይ ለመተኮስ ነው ወለጋና ከሸዋና ከሌላ ክልል የሚመጣው የኦሮሚያ መኪናዎችና የኦሮሚያ ቄሮች ኦነግ አገር ውስጥ ስለሚገባ ሊያከብሩ የሄዱትን እያንዳንዱን ውጭ ቆሞ ነው ሲቀጠቅጡ የነበረው በድንጋይና በመናምን ማለት ነው እነኚህ ሰዎች ተይዟል ባደረጉት ክራይም ማለት ነው ስለተያዙ ደግሞ ለምንድነው ዛሬ ይፈቱ የምትሉት መጀመሪያ ፍርድ ቤት ይግዱ ይፈረድባቸው ይታሰሩ
መጠየቅ አለባቸው አይን ያጡ ሰዎች አሉ የሞቱ ሰዎች አሉ ንብረት የተወደመ አለ ማን ነው የሚከፍለው ለዚህ ንብረት ህግ ለምን በህጉ አይከበሩም ለምን ነው ህግ የሌለው ለነሱ ሲባል ለምን ነው ህግ የሌለው ያ ብቻ አይደለም ምን ፍለጋ ነው ድሮ 4 ኪሎ ስልክ ይዘሽ እንኳን ፎቶ ለማንሳት የማትሄጂ ሰው ዛሬ ጠበንጃና ቦምብ ይዘሽ 4 ኪሎ የምትሄጁ ድሮ ዩኒፎርም ለብሰሽ 4 ኪሎ መሄድ የማትችል ወንድ ዛሬ ታጥቀ 4 ኪሎ የምትገባበት ምክንያት 4 ኪሎ ደግሞ ገብተ አብይ እኮ እናንተ ማስረሸን ይችል ነበር እዛ ፊት ለፊት ላይ እያንዳንዱ ወታደር ማስረሸን መብት አለው መብቱ ምንድነው እነኚህ ሰዎች ለህገ መንግስቱ አልታዘዙ ፖሊሶቹ ለህገ መንግስቱ አልታዘዙ ብቻም ሳይሆን ታጥቆ ነው የመጡት ፕሮቶኮል አለ መጀመሪያ እናንተ አንዱን ለማግኘት በአፖይንትመንት ነው ምትሄደው በምትሄድበት ፕሮሲጀር አለ ዝም ብለ አይደለም ዘለ ቤተ መንግስት ምትሄደው እንኳን አንተ ይቅርና የማንኛው ዲፕሎማሲ ወይ ደግሞ ማንንም ሰው ሮጦ መሄድ አይችልም ሚስቱም ሮጣት መሄድ አትችልም ልጁም ሮጦ መሄድ አይችልም እናንተ ግን ታጥቃችሁ ነው ሮጣችሁ ሄዳችሁ እዛ ቤተ መንግስት ውስጥ ማለት ነው ሳትረሸኑ በመውጣታችሁ ሳትገደሉ እግርና እጃችሁን ይዛችሁ በመውጣት ብቻ በዛ ቦታ ላይ አብይን ብቻ ሳይሆን አብይን አምላክና አብይን የፈጠረው ኦነግም ይሁን ኦሮሞም ይሁን እናንተ ማምለክ አለባችሁ ይሄ ማለት ምንድነው አገሪቷ ተቀይራለች ማለት ነው ይሄ ማለት ምንድነው እቺ አገር ወደ ጥሩ ቦታ እየሄደች ነው ማለት ነው ሰማችሁ እናንተ ግን ዛሬ እዚህ ወደዚህ ዞር ብላችሁ አብይ የተለያየ ብሔር ብሔረሰቦችን ሴቶችን አምጥቶ ካቢኔ ወይ ደግሞ ሌላ ቦታ ሲያረግ ወይኔ ጉዴ ማለት ጀምራችሁ ለምን ሚኒሊክ ሰፋሪዎች ስላልሆኑ ማለት ነው ሚኒሊክ ልጆች ስላልሆኑ የሚኒሊክ ምን ስላልሆኑ ከትላንትና ወዲያም እንደዛ ፊንፊኔ ውስጥ አዲስ ከንቲባ ሲመረቅ አማራ ካልሆነ የምን ተወላጅ ካልሆነ የኛ ካልሆነ ብላችሁ አበዳችሁ ልጁ አማርኛ ተናጋሪ ኦሮምኛ ተናጋሪ ስለሆነ አበዳችሁ ያ ብቻ አይደለም ሁለተኛዋ ትሁን አላችሁ ሁለተኛዋ ደግሞ አሁን ዛሬ ስትመደብ ኦሮሞ ናት አላችሁ ጋላ ናት አላችሁ ምንድነው ያላላችሁት ስም ነገር የለም ምንድነው እናንተ ነገር ለዚህ ነው አርፋችሁ ቁጭ በሉ ይያልኩኝ ያለው እኔ ብቻ ሳይሆን እኔ የኦሮሞ ልጅ ብቻ ሳይሆን ሁሉም ብሔረሰብ ሌሎቹ እናንተን ያየ የታዘባችሁ ነው ያለው ከናንተ ጋር መኖር አይቻልም ሁለት ነገር ነው ያለው ወሀገሪቷ ትበጠበጣለች ወይ አርፋችሁ ቁጭ ብላችሁ እናንተን እስር ቤት ውስጥ ሞጅረን አገሪቷን እናለማና ካለምን በኋላ ልጆቻችሁ እቺን ሀገር በሰላም ተረክቦ እንኖራለን ማለት ነው ይሄ ነው የኔ ሐሳብ እናንተ የታሰራችሁ አንዷን መፈታት የለባትም ገና ደግሞ የግንቦት ሰባት አሽቃባጮች እናንተ ራሱ መታሰር አለባችሁ ፈርስቶፋ ግንቦት ሰባት የኢትዮጵያ ከሆነ ሐረርጌ ውስጥ ምን ይሰራል ኦሮሚያ ክልል ውስጥ ምን ይሰራል ቢሾፍቱ ውስጥ ምን ይሰራል ግንቦት ሰባት የኢትዮጵያ አንድነት ካለ ኦሮሚያ ክልል ኢትዮጵያ አይደለም ኦሮሚያ ነው የክልሉን አስፈቅላችሁታል ወይ እናንተ ተነሳችሁ አረንጓዴ ቢጫ ቀይ በየቦታው ስታብለበልቡ አረንጓዴ ቢጫ ቀይ በኢትዮጵያ አንድነት የሚያምሩ ህዝቦች እነሱ ወደዛ መሄድ ነው ለምን እኔስ ካየው ድረስ ኢትዮጵያ አንድነት ምታምኑ ከሆነ መጀመሪያ አብይ የሚሰራውን ነገር መቀበል አብይ ሆነና አብይ ገባ አብይ ወጣ አብይ ምን ሚስቱ ሳትቀር ልጁ ሳይቀር ታወናብዳላችሁ በጣም የሚገርማችሁ ቀን እኮ አብይ ምንድነው የሚባለው ቃል ኪዳን ሲገባ ኢትዮጵያነትን ሲረከብ ዛን ቀን ማለት ነው አላያችሁም እንዴ ልጆቹ የኦሮሞን ልብስ ነው እኮ የለበሱት አላያችሁም ያ ማለት ምንድነው አያም ኦሮሞ ፈርስት ልጆቹ ከሁለት ብሔር የተወለዱ ናቸው ልጆቹ ንቃ አድርጎ የኦሮሞ ልብስ አያችሁ የኦሮሞ ጫሌ አያችሁ የኦሮሞ ፕሪንሰስ ኩዊን አድርጎ በህዝቡ በለ83 ብሔር ብሔረሰብ አምጥቶ
አብይን ከኦነግ ለይተህ ልታይም አትችልምም አታስብም ስለዚህ this is not propaganda አይደለም ፕሮፓጋንዳ ፌስቡክ ላይ አትንፉ ከንቅልፍ አሁን ገና ስለተነሳችሁ ነው አብይን ከኦነግ የምትለዩት ከኦነግ አትለዩ አብይ ብቻ ሳይሆን የኦሮሞ ተወላጆች የኦሮሞ ደም ያላቸው ከተለየ ብሔር የሚወለዱ ከትግራይ የሚወለዱ ከየትኛውም ብሔር በተለይ እስከ 3ም ቢኖር እስከ 4ም ኦሮሞ ይኑርብህ አምስትም ከአምስት በኋላ የሚኖርብህ ከአምስት በፊትም ይኖርብህ አትለየው እሺ የልላችሁ ነው ከኔ ጋር የነበራችሁ በሙሉ በጣም ወዳችኋለሁ እግዚአብሔር ከናንተ ጋር ይሁን ሁሉም ብሔር ብሔረሰቦች ለህዝባችሁ የምታስቡ በተለይ ሴቶች እንደኔ አይዞኝ አገራችን ደርሳለች እጃችን ላይ ከሚኒክ ሰፋሪዎች ወርቃለች ወጣለች አትመለስም ከወደ ግንቦት 7 አትመለስም ያ ብቻ ደግሞ አይደለም እግዚአብሔር ደግሞ ብሎ ከኢህአዴግ ማውጥተናል ከትግሬ አንከዛስ እነሱ በቆሎ ለቀማ ሄዷል በቆሎ ለቀማና ምንድነው የሚባለው ሽምቡራ ለቀማ ሸንኮራ አገዳ ለቀማ የሆነ ቦታ ሱካር እያሉ የሆነ ቦታ እየሮጡ ማለት ነው ወይ ደግሞ እነሱም ወደ አረብ ሀገር እኛ ወደ ሀገራችን ስንገባ እነሱ ደግሞ ወደ ስደት ወደዚህ የመጡ ነው ይሄ ማለት ደግሞ ምንድነው ባለስልጣኖቹ በትግራይ ህዝብ ሲነገዱ 27 አመት ትግራይ ማለት ኢህአዴግ ማለት ምንድነው ብሎ ሲነገዱ የነበሩ ማለት ነው ስለዚህ በርቱ ሁላችሁም ኦፍ ኮርስ ስለፊንፊኔ ማተር የኦሮሞ ችግር ብቻ አይደለም የሁላችንም ችግር ነው በተለይ የሁላችንም ችግር ስን እናንተ መጤዎችን አይደለም ሰፋሪዎችን አይደለም የምለው ሌሎቹ ብሔረሰቦች ኦሮሞ ሪስፔክት አድርጎ ከኦሮሞ ጋር መኖር እንፈልጋለን የሚሉት ማለት ነው ያቺ አገር የኛ ናት ፊንፊኔ ካኖሮሞቲ አፋን ኦሮሞ ካንፌደራላ ሂንታ ይሆናል ስለዚህ ካሁኑኑ ደግሞ ሌሎቻችሁ ኦሮምኛ ልመዱ እሺ መልካም ቀን ላለው ሌላ ጊዜ እንመለሳለን በርቱ ማህሌት ማንዱ ዝሙ በእናትሽ የማንዱ ፎቶ አርገሽ ነው ከፍታም ያለው ማንዱ ዝሙ የተሎሼ የረሳሁት ነው ያመጣሽልኝ አይቶልኝ ግንቦት 7 ጥሎት ገባ አይደል ተለሳ አልገባም ሀገር ቤት ወይኔ ማለት አንቺ ነሽ ለካ ልጁን እንደዚህ ስታስጮህ የነበረው እግዚአብሔር ምስክሬ ነው አያችሁ እስቲ ኮመንቷን ያዛ አያለች ነው ኦፍ ኮርስ አያለኝ አልጋ ላይ ወንድ ሆኜ ለንደን ሀገር ውስጥ ቁጭ ብዬ አልጋ ላይ የተንከባለልኩኝ ቪዲዮ ምሰራ አፌን ከፍቼ አያለኝ የድርሽን መጣላ ወሽ ወይኔ ይልቁንስ አያችሁ ራሳችሁ ሁሉ ሲባል እኮ ይሄ ነው እንደ ቶለሳ አይነት አህያ ራሱን ሳይሆን ቀርቶ ይሄው ግንቦት 7 ይዞት አልሄደም እሱ እዚህ ቁጭ ብሎ ቤቢና ምንን ይሾሙት አልጋ ላይ ቁጭ ብሎ ቪዲዮ ምንድነው የሚባለው ቪዲዮ ስለዚህ እኔ ራስሽ ፎቶ ብታረጊ ያምራል ሄሎ አቤት ሰላም አይ ሰላም ምስራቅ እንዴት ነሽ ሰላም ነገ ከየት የሚተካው አዶ ፈያኮ ተጅርታት ያኖ ወንተ ተለሽ ቶለሽ አንድ ማለት አለች የቶለሳን ፎቶ አድርጋ ትሳደባለች የሚገርምሽ ነገር አክቲቪስት ያከተይቤታው አክቲቪስት ኮኖሱ የግንቦት 7 አንደኛ ቀለኛ አሻፋጭ እዚሁ ጥሎት ሄዱ ቪዲዮ ከነ ቪዲዮና ከነ አልጋው እዚህ ውጭ ብሎ ሴቶቹን የግንቦት 7ን ሴቶቹን ያዝናና ብሎ አው እንግዲህ ምንም ለማውራት ማለት ሳይሆን እኔ የገባሁት በቃ አንቺ አላማሽ በቃ አሪፍ ነው እንደዚሁ በርቺ ቀጥይ ማለቴ ነው እሺ እና ሌሎቹም ብሔረሰቦቹን ደግሞ እነሱን አሳባቸው ማለት እነሱ የሚገልጹት ነገር የሰው ሀብት ንብረቶች ምናምን አዲስ አበባ ውስጥ ያለ
በቃ እንደሚወርሱት ኦሮሞ ሰዎች ማለት ነው እንደዚህ ብሎ ነው የሚያስቡት ሰው እኮ የራሱን ይዞ መቀመጥ ይችላል ግን ኦሮሞ ፍንፍኔ የኦሮሞ ክልል ሆና መኖር አለበት እሱ ከዛ ሰዎቹ ደግሞ ቀጥሎ ይኖራሉ ማለት ነው እንደዚህ የሚያምኑት እነሱ የግንቦት ሰባቶቹ እንዳለ ሄዶ አዲስ አበባ ውስጥ እንዳለ ይሄዱ የሚያው እስካሁን እኮ እነሱ ጥፋት ሁሉም ጥፋት ላይ እኮ የኦኔግ ጥፋት የለም በቃ እንዳለ እነሱ ናቸው በየቦታ ይሄዱ ችግር እየፈጠሩበት አሁን ኦሮሚያ ክልል ውስጥ እንዳለ መንግስት ለምን ኦሮሚያ ክልል ላይ እንደፈቀደ አላውቅም በየቦታ ይሄዱ ግጭት በቃ እየፈጠሩ ነው አሁን ስለዚህ ይሄንን ነገር ደግሞ በደንብ መስራት አለበት ታችኛው ገብቶ ሰው ማየት አለባቸው አንዴ እንደዚህ እንትን ያደረጉት ሰው ህዝብና ህዝብ እንደሚጋጩ ነው የሚፈልጉት በቃ ኦሮሞ ደግሞ አንድ ሆነዋል በቃ ከዚህ ወደ በቃ የለም በቃኛ አንድነት ነው የምንፈልገው ከዛም ደግሞ መሬታችን ክልላችን ይዘን ነው ኢትዮጵያ የምንሆነው ይሄ ማንም ኦሮሞ ጥሎ ሌላ ሆናለሁ ምን ነገር የለም ኦሮሚያችን ይዘን ኢትዮጵያ እንሆናለን ሌሎቹም እንደዚህ ናቸው ማለት እንደ ተባለው ራሱ አማራ የሚባል ስለሌለ ነው ችግራቸው ይሄንን ነው በቃ ኢትዮጵያ የራሳችን ፌደራሊዝም እኮ ከሆነ የት ይሄዳሉ አማራ የሚባል እኮ የራሱ አገው የራሱ የቻለ ነው ጎንደር የራሱ የቻለ ነው አማራ የሚባል ስም እኮ ስለሌለ ነው ችግራቸው በቃ ይሄንን በየቦታ ሄዶ እንደ ውሻ ያበደ ውሻ እኮ አይቀመጥም መቼም ይሄ ታወቀ ነው በቃ እና ይሄንን ማለት በቃ እናንተ ደግሞ ገብታችሁ እዚህ ላይ የምትሰሩት በቃ እንደ ድሮ ስድብ ምናምን ሳይሆን በቃ ግልጽ ማውራት ነው በቃ ያለው ሪዳዲቲ ማለት ነው በቃ ያለው ነገር እንዲህ ብሎ ሰው እንደሚያምን ማድረግ ነው እኛ እኮ እነሱ ያምኑን ባያምኑ ነው የሚጠበቀው ለምን መሰለሽ ይሰዎች ምንም ነገር አርገሽ የምታሳምኙ አይደለም ለምን እነሱ የነሱ ሲሆን ለሁሉ ነገር ሰላም ሆኖ ሌላው ሰው ሲሆን ሰላም የለም ለምሳሌ በወሎ በኩል ያለውን ችግር የሚፈጥረው እነሱ ራሳቸው ናቸው በወሎ በኩል የወሎን ህዝብ የከሚሴን ህዝብ የሚያስቀጠቅጡ እነሱ ናቸው ሌላው ሰው የለም በአፋርም በኩል ሄዶ ብታይ እነሱ ናቸው ስለዚህ ምናቸው ማልታወቅምነኝና ምን ማሳመን ያስፈልጋል ሌላው ብሔረሰብ ኦፍ ኮርስ እነሱ ማሳመን ነው እነሱ ደግሞ እውነቱን ያውቃሉ ወደኛ ቀረብ ቢሉ ኦሮሞ ምን አይነት እንደሆነ ያውቃሉ እኛ ለነሱ አሁን እኛ እንዲነን ብለን ጉራ መንፈት አያስፈልግም ብዬ ነው የማምነው እውነት ለመናገር ማንንም የሌላው ብሔር የኦሮሞ ክልልም ጎረቤትም ሆኖ ኦሮሞ ውስጥም ኖሮ ኦሮሞ ማን እንደሆነ በትክክል ያውቃል በትክክል ስለዚህ ምንም ያን እንትን አያስፈልግም ኦፍ ኮርስ ለሚመጣው ችግሮች ለሚመጣው ጥሩ ነገር ለሚመጣው ኢትዮጵያ ዲቨሎፕመንት ለማድረግ አገሪቷ ለማደግ አብሮ መሆን አብሮ ዲቨሎፕ ማድረግ አውሱ ጥሩ ነው ለፍቅር ለደስታ አብሮ መኖር አውሱና ይሄን ነገር እንነጋገራበታለን ግን የሚሊክን ሰፋሪ እነሱም ክፉ ያስነግሩሻል ታይ ምንም ችግር የለም በጣም አመሰግናለሁ ማለት ጊዜ መስጠት የለበትም እኮ ሁሉም ነገር የኦሮሞም ጥያቄም ቢሆን ሁሉም ነገር ወዲያው እሺ እንግዲህ ያለኝ ሐሳብ ዛሬ እዚህ ነው ከናንተ ጋር አልኩኝ ረፍቴ እስከምታልቅናት አይዞኝ እንግዲህ ምንም ችግር የለም ሰላም ለሁላችሁም እግዚአብሔር ከናንተ ጋር ይሁን ተሳዳቢዎች ደግሞ አሁን ገና እየተንደረደራችሁ መጣጣችኋል ለናንተ ላስታ ለቪስታ ቪጋስ